بمنفس كهنقصلينا هاليلويا منفس قدوس اداونا العلنا اسك هاليلويا جوجاችን አንስተን ሃሌሉያ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ኦ መንፈስ ቅዱስ መንፈስ ቅዱስ ኦ ፍሎው መንፈስ 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 ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ኦ من قسقاسنا منفس قدوس هاليلويا هاليلويا منفس قدوس 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 هاليلويا منفس قدوس منفس قدوس هاليلويا 38 ዓመታት ኣብ ዓራት ተደኒሱ ዝነበረ ሰብ መላእክቲ ነቲ ባሕር ክንቀሳቀስዎ ዝጽበዝ ነበረ መላእክቲ ነቲ ባሕር ብምንቅስቃስ ዝግበር ተኣምራት ተጠውይሉ መንፈስ ቅዱስ ግን እንቀሳቀሳለሁ ሃሌሉያ ዝሞተ ነገራት ከህያው ክኾን እንቀሳቀስ ሃሌሉያ ሃሌሉያ ተንስ እሞ ኺድ بالቃል ሃሌሉያ ናይ መንፈስ ቅዱስ ኃይል ሃሌሉያ ተንስ አራት ከሕስካ ኺድ ዝብል ሃሌሉያ ሎም መዓልት መኻድ ክኸውን ሃሌሉያ ካብ ዘለኻየ ነገር ክትወጽኢኻ ሃሌሉያ ኦ መንፈስ ቅዱስ ኢየሱስ 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 አውጅ ወስከ ኢየሱስ 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 ሃሌሉያ ኢየሱስ 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 ኃያል ሽም ኢየሱስ ኢየሱስ ቅቡ ሽም ኢየሱስ ኢየሱስ ቅዱስ ኢየሱስ ቅዱስ ሽም ኃያል ሽም ኢየሱስ 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 እንደገና ኢየሱስ 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 ለኔ መልካም በማድረግ የታወቀው መልካም በማድረግ የታወቀው ለኔ መልካም በማድረግ የታወቀው መልካም በማድረግ ኢየሱስ 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 እንደገና ኢየሱስ 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 ሃሌሉያ ሃሌሉያ ካብ ኩሉ ሽም ዝኸበረ ካብ ኩሉ ሽም ዝግድል ካብ ኩሉ ስም ዝገነነ ስም አለካ ኢየሱስ ፍሉይኻ ኢየሱስ ፍሉይኻ ኢየሱስ ፍሉይኻ
ኢየሱስ ኤሎሂኻ ቀቦ 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 ሽም ኢየሱስ ቅዱስ 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 ኃያል 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 ቅቡሽም ኢየሱስ ቅቡ 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 አንወዳጅ አለኝ ለኔ የሞተልኝ አንወዳጅ አለኝ ለኔ የሞተልኝ ቅጣቴ የተቀጣህልኝ አበሳዬ ለኔ ወሰድክልኝ ቅጣቴ የተቀጣህልኝ አበሳዬ ለኔ ወሰድክልኝ ጌታ ተባረክልኝ ኢየሱስ ተባረክልኝ ጌታ ተባረክልኝ ኢየሱስ ተባረክልኝ ለኔ መልካም በማሰብ የታወቀ መልካም በማሰብ የታወቀ ለኔ መልካም በማድረግ ለኔ መልካም በማድረግ የታወቀ መልካም በማሰብ የታወቀ ሃሌሉያ 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 መልካም ነው መልካም ነው መልካም ነው መልካም ነው መልካም 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 ነው እግዚአብሔር መልካም ነው ጌታ ኢየሱስ መልካም ነው መንፈስ ቅዱስ መልካም ነው ኢየሱስ 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 ሽምካወ ሽምካ ዝፈስስወ ዝፈስስ ቅብኢ ኣለዎ ስምካ ስምካ ዝብል ሓይሊ ስምካ ዝፈስስ ቅብኢ ስምካ ዝፈስስ ዘንበርክኽ ሽምካ ሓይሊ ዘንበርክኽ ኢየሱስ ሓይሊ ኣለዎ ስለዚ ፈተው ዘበለካ ካብ ኩሉ ኣምሊፀ ዝርኤካ ስለዚ
ካስኮን ኣብ ኩላ ምድሪ ክንደይ ክንደይ ዓብዩ ስምካስኮን ኣብ ኩላ ምድሪ ክንደይ ክንደይ ዓብዩ ሃሌሉያ ምልኽ ወስገንስ ጎይታ ኣዳውኩም ኣልዒልኩም ሃሌሉያ መልካም ነው 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 መንገድ ላይ ጥሎኛል ሄደ ደከመኝ ሰለቸኝ አላለም ላይ ጥሎኛል ሄደ ደከመኝ ሰለቸኝ አላለም እግዚአብሔር ትልቅ ነው እላለሁ እግዚአብሔር ትልቅ ነው እላለሁ እግዚአብሔር ትልቅ ነው እላለሁ እግዚአብሔር ትልቅ ነው እላለሁ መንገድ ላይ ጥሎኛል ሄደ ደከመኝ ሰለቸኝ አላለም መንገድ ላይ ጥሎኛል ሄደ ደከመኝ ሰለቸኝ አላለም እግዚአብሔር ትልቅ ነው እላለሁ 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 ለኔ መልካም በማሰብ የታወቀ መልካም በማሰብ የታወቀው ለኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው እሱ እግዚአብሔር ነው እሱ እግዚአብሔር ነው እግዚአብሔር ነው እሱ እግዚአብሔር ነው እግዚአብሔር ነው እሱ ጌታዬ ነው ጌታዬ ነው እሱ ጌታዬ ነው ጌታዬ ነው ሃሌሉያ ክአቱ ክወት አነስ ምሕረት ጋገር መኔ ክድቅስ ክትንስ አነስ ፍቅር አነስ ምሕረት ጋገር መኔ ክድቅስ ክትንስ አነስ ስለዚህ ካብ ኩሉ ስም ዝኸበረ ካብ ኩሉ ስም ዝኸበረ ካብ ኩሉ ስም ክብ ዝበለ ካብ ኩሉ ስም ዝገነነ ስም ኣሎካ ኢየሱስ ፍሉይ ኢኻ ኢየሱስ ፍሉይ ኢኻ ኢየሱስ ፍሉይ ኢኻ ኢየሱስ ፍሉይ ኢኻ ቅቡእ 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 ቅዱስ 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 ቅዱስ
عبي 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 سمك زفاس ابقي علو سمك زنبركخ سمك زنبركخ علو سمك زفوس سمك زفوس عيلي علو سمك سمك زفوس سمك زفوس عيلي دا زمركم وفوس اللو زقال زهاللو سمك زناقف سمك زناقف عيلي علو سمك زدحن سمك زدحن هاليلويا قستات كل نقوسها لاي قويتات كل قويتايغا قزائي بينغا أملاخي بينغا كل تري كل تفلت كل كل تقبر كل تري حبيرنا كل تري كل تفلت كل تخير كل تقبر كل كل تري كل تفلت كل تخير كل تقب أملاك كل زغليو نخلو زري نخلو زفلت نخلو زخير نخلو زقابر دمتكم اسميكم كل زري نخلو زفلت نخلو زخير نخلو زقابر እግዚአብሔር وكل زري هاليلويا كل زفلت كل زخير كل زقابر كل زفلت يا دما كل زفلت كل زخير كل زقابر كل زري زي رايلن كل زري كل يلت كل زخير كل زقابر زتحب ነገር የለን እግዚአብሔር ሃሌሉያ حمام تخوينو فوس اللو سنسلت تخوينو مسبار اللو حنقل لتاي تخوينو مفتح اللو እግዚአብሔር تشفنن እግዚአብሔር والحد يلبون هاللويا تشفنن እግዚአብሔር والحد يلون هاللويا أباخ زلو زخون يكون قصار كيف التحيك اللي مخنياتو እግዚአብሔር كل انتايو كل زرئي هاللويا كل زفلتيو كل زغليو كل زغليو كل زقبر እግዚአብሔር أوجسك كل زفلتيو كل زرئيو
كل زهلتيو كل زقبر እግዚአብሔር زملوها أملاخ خمس بلو أنا زملوها أملاخ بلو أنا زملوها أملاخ كل زرعي كل زبلت كل زغل تأمرني أملاخ እግዚአብሔር هاللويا oh hallelujah كله nothing is hidden for God. Everything is exposed. Hallelujah. እግዚአብሔር كل زغله everything. Hallelujah. He had the knowledge of everything. Hallelujah. Oh hallelujah. كل زفلت كل زغل كل زقبر كل زفوس كل زغل. Hallelujah. እግዚአብሔር كوميو. Hallelujah. آمين 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 آمين. እግዚአብሔር كوميو. Hallelujah. حبيرنا قاعد دردن عللتها يسمعنا زقويتا كمتن بيتك كم بزحي እንደገና እስከ ከመጠን ከመጠን ቤትካ ከም ብዝሒ እንደገና ከመጠን ቤትካ ከም ብዝሒ ኃይልኻ ክትመስገን ክትወደስ ይግባእካ ክትወደስ ይግባእካ እንደገና ከመጠን ቤትካ ከም ብዝሒ ኃይልኻ ከመጠን ቤትካ ከም ብዝሒ ኃይልኻ ኢየሱስ ክትመስገን ክትወደስ ይግባእካ ክትመስገን ክትወደስ ይግባእካ ክትመስገን ክትወደስ ይግባእካ ኢየሱስ ትራይኻ ሓያል ናይ ብሓቂ ሓያል ኢየሱስ ትራይኻ ሓያል ናይ ብሓቂ እንደገና ኢየሱስ ትራይኻ ሰናይ ናይ ብሓቂ ኣብ ሰማይ ምድሪ እስከጣቂድ ኣብ ሰማይ ምድሪ ስልጣናትካዩ መርሖሞት ሲኦል ኣብ ኢድካ እዩ እንተ ዓፂኻ ዝኸፍት የለን እንተ ኸፊትካ ዝዓቱ የለን እንተ ዓፂኻ ዝኸፍት የለን እንተ ኸፊትካ ዝዓቱ የለን ሓያል ኢኻ ክብሪ ይኹን ንዓኻ እግዚአብሔር ሓያል ኢኻ ክብሪ ይኹን ንዓኻ ንበይንኻ መልመሎ እንደገና ንበይንኻ ንገስ በይንኻ መልመሎ እንደገና እስከ ንበይንኻ ንገስ በይንኻ
من ملو حيال قماغ كبر نبينها كبر بينها نبينها كبر بينها من ملو حيال قماغ حيال انديها حيال انديها أملاخ يسي حيال انديها حيال انديها حيال انديها ناتي أملاخ عندك الناس كم تقيت حيال حيال انديها حيال انديها أملاخ يسي حيال انديها حيال حيال انديها حيال انديها ناتي أملاخ عندك حيال حيال انديها حيال انديها أملاخ يسي حيال انديها حيال انديها حيال انديها ناتي أملاخ حيال انديها لازم تقعد حيال حياليها حياليها كبري كبري يغنى عها حيال حياليها حياليها كبري كبري يغنى عها عالسماي عالسماي مدري سلطانات كايو سلطانات كايو سلطانات كايو مرحو مرحمة سيول عبيد كايو عبيد كايو عبيد كايو እንደገና በሰማይ ምድሪ አሰማይ ምድሪ ስልጣናት ካዩ ስልጣናት ካዩ ስልጣናት ካዩ مرحمة سيول مرحمة سيول عبيد كايو عبيد كايو سيطان الله سمع أوجوه أنت عتيخا زخفت يلن أنت غفتك زعتو يلن أنت عتيخا زخفت يلن أنت غفتك زعتو يلن أنت عتيخا زخفت يلن أنت غفتك زعتو سلازي يلن يسوس اسكي يسوس ترايخا حيال حيال بحكي بحكي حيال يسوس ترايخا حيال حيال بحكي بحكي حيال يسوس ترايخا حيال حيال بحكي بحكي استدعيت. حيال كم تنبيتك كم بزحي حيل እንደገና ከመጠን ከመጠን عبيدك كم بزحي حيل كتمسكن كتودس يقبعك كتمسكن كتودس يقبعك كتمسكن مسكن كتودس بزح عمتات بزح عمتات عيلوتكان عيلوتكان بزح زمنات بزح زمنات هايدك مكان هايدك مكان بزح عمتات بزح عمتات عيلوتكان عيلوتكان بزح زمنات بزح زمنات عيدك مكان عيدك مكان عيدك مكان أبتغم أنت زي قرب برهان تنبر زلل خيو ما تقبر أنت زي قرب برهان تنبر زلل خيو ما تقبر يسوس يسوس ترايخا حيال حيال ناي بحكي بحكي حيال يسوس يسوس ترايخا حيال حيال ناي بحكي حيال بزح مسكانة بزح
بزح أملخو بزح زماري يسوس يكون عها أعلاف مسقانا أعلاف زماري أعلاف زماري يسوس يكون عها أشح أشح مسقانا أشح أملخو أشح زماري يسوس يكون عها بزح بزح مسقانا بزح بزح زماري يسوس يكون عها يقبعك 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 كبر كبر يقبعك 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 يسوس يقبعك يقبعك أملخو يقبعك 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 كبري يقبعك يقبعك يسوس يقبعك يقبعك سجدته يقبعك 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 أنت يقبعك 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 شبشبة يقبعك 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 يسوع شبشبة يقبعك 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 يقبع تعقيد يقبعك 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 نحيلي حدث كالي ጸሎተይ መልስካለይ ንብዓተይ ደሪስካዮ ውሽጠይ ዓጎስ መሊካዮ ንሓይለይ ሓዲስካዮ ጸሎተይ መልስካለይ ንንብዓተይ ደሪስካዮ ውሽጠይ ዓጎስ መሊካዮ ስለዚህ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካዩ ይግባእካ ይግባእካዩ ይግባእካ ክብሪ ይግባእካ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካዩ ይግባእካ ይግባእካ ይግባእካዩ ይግባእካ 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 ይግባእካዩ ይግባእካ 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 ይግባእካዩ ይግባእካ 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 ይግባእካዩ ይግባእካ 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 ኢየሱስ ይግባእካ ይግባእካ ኢየሱስ ይግባእካ ኢየሱስ ይግባእካ ኢየሱስ ይግባእካ እግዚአብሔር ይግባእካ እግዚአብሔር ክብሪ እግዚአብሔር ክብሪ እግዚአብሔር ክብሪ እግዚአብሔር ክብሪ እግዚአብሔር አምልኾን እግዚአብሔር ውዳሴ ስግደት ዕቤት ክወስድ ብቑዕ እግዚአብሔር ሃሌሉያ 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 ይግባእካዩ ይግባእካ ይግባእካዩ ይግባእካ እግዚአብሔር ይግባእካዩ ይግባእካዩ
ገባሪ ካሳታምር ሃሌሉያ እግዚአብሔር ዓብይ አሜን ሃሌሉያ ተአምር ክኸውን ብዘይት ጽበይዎ መንገድ እግዚአብሔር ጥራይ ተአምር ገብር ዝኸል አሜን ንእግዚአብሔር ብሰሜን ክትጽበዮ ብደቡብ ድመጽእ ንእግዚአብሔር ብላዕሊ ክትጽበዮ ብታሕቲ ማይ ዘውፍልቕ አምላኽ ሃሌሉያ ብዘይት ተጸበኽዮ ተአምር ክገብር እግዚአብሔር ሃሌሉያ ደረቅ ምድረ በዳ አይን ማይ ጌርካዮ ለምሊሙን ሆለ ኩሉ ገሪምዎ ተገሊጹ ኽብሪ አብቲ ዘይከአል ዘይመስል ክነሱ ጌርካቦ ተአምር ጌርካቦ ተአምር ጌርካቦ ተአምር ጌርካቦ ተአምር ንቃልካ ሰሚዑ ትማዕበል ደዊሉ የለን ዘይትኽሎ ባሕር እኳ ተኸፊሉ ድምፅኻ ሰሚዑ ትማዕበል ደዊሉ የለን ዘይትኽሎ ባሕር እኳ ተመቂሉ ከይደ ብልዕሊኡ መገደይ ቀኒዑ ደይበብ ትበሪኽ حليفة نخلو حليفة نخلو حليفة نخلو حليفة نخلو تأمروا تأمر تأمروا اوه تأمر يسرح خاك زيابير الله اوه سكبت اغعيت بعللتا تأمروا تأمر تأمر يوم تأمر تقعد تأمر سرح كوه تأمر يوم تأمر تأمر يوم تأمر يوم مس موسيقى أزكى شبشبة ደረቅ ምድረ በዳ ገርካዮ ለምሊሙን ሆለ ኩሉ ገሪምዎ ደረቅ ምድረ በዳ አይን ማይ ገርካዮ ለምሊሙን ሆለ ኩሉ ደረቅ ምድረ በዳ ደረቅ ምድረ በዳ አይን ማይ ገርካዮ ለምሊሙን ሆለ ኩሉ ገሪምዎ ተገሊጽ ኽብሪ عبتي زي كعال زي مسل كنسو جركابو تامر جركابو تامر جركابو تامر جركابو تقليد خبري تقليد خبري عبتي زي كعال زي مسل كنسو جركابو تامر جركابو تامر جركابو تامر جركابو تامر تامر تأمر 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 سرحكا تأمر 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 كبر خاوه تأمر 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 درق مدرة بدا درق مدرة بدا عين ما يكركايو لملمون هول درق مدرة بدا عين ما يكركايو لملمون هول كل غريب تقلي تخبري عبتي زي كعال زي مسل كنسو غير كابو تأمر غير تقليتو غير كابو تأمر غير كابو تقليتو خبري عبتي زي كعال زي مسل كنسو
ጌርካቦ ተአምር ጌርካቦ ተአምር ጌርካቦ ተአምር ጌርካቦ ስለዚህ ተአምር 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 ስራካው ተአምር 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 ንቃልካ ሰሚዑ ትማዕበል ደው ኢሎ የለን ዘይትኽእሎ ባሕርኳ ተመቒሉ ድምፅኻ ሰሚዑ ትማዕበል ደው ኢሎ የለን ዘይትኽእሎ ባሕርኳ ተኸፊሉ ከይደብል ልዕሊኡ መንገደይ ቀኒዑ ኣብ በሪኽ ደው ኢለ ሓሊፈኒ ኩሉ ሓሊፈኒ ኩሉ ሓሊፈኒ ኩሉ ከይደብል ልዕሊኡ ከይደብል ልዕሊኡ መንገደይ ቀኒዑ ኣብ በሪኽ ደው ኢለ ሓሊፈኒ ኩሉ ሓሊፈኒ ኩሉ ሓሊፈኒ ኩሉ ተአምር 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 ምሳዬ ምሳያላ ኢዱ ምሳያላ ምሳያላ ኢዱ ምሳያላ ምሳያላ ኢዱ ምሳያላ ንተአምር ኢዱ ምሳያላ ምሳያላ እስከ ምሳይ በሉ ምሳያላ ኢዱ ምሳያላ ምሳያላ ኢዱ ምሳያላ ምሳያላ ኢዱ ምሳያላ ንተአምር ኢዱ ምሳያላ ምሳያ ጣቅዒ ኢዱ ምሳያላ 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 እንደሱ የሚሆን ለኔ የለም እሱ ነው ያወጣኝ ከዚህ ዓለም ያለች ሁሌ ታወራኛለች ነፍሴ ባንተ ፍቅር ተይዛለች እንደሱ የሚሆን ለኔ የለም እሱ ነው ያወጣኝ ከዚህ ዓለም ያለች ሁሌ ታወራኛለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስኪ ልቀኝልህ እኔ ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስኪ ልቀኝልህ እኔ ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች አድርግልኛልና ለዘላለም አመሰግንሃለሁ 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 ሃሌሉያ የሱ ውለታ አለበኝ የሱ ውለታ አለበኝ አትታዘቡኝ የሱ ውለታ አለበኝ የሱ ውለታ አለበኝ አትታዘቡኝ የሱ ውለታ አለበኝ አትታዘቡኝ ከአምር ላይ የተነሳ ታሪክ ያለው እንደኔ
ምስጋና ላይ የሚል ካለ ይቆምልኝ ከጎኔ ክብሬ ስሜ ብጥልለት እብዳት በሉኝ ከጠላቴ ጽኑ ሥራ የተፈታው ከአፈር ላይ የተነሳ ታሪክ ያለው እንደኔ ምስጋና ላይ የሚል ካለ ይቆምልኝ ከጎኔ ክብሬ ስሜ ብጥልለት እብዳት በሉኝ ከጠላቴ ጽኑ ሥራ የተፈታው የሱ ውለታ አለብኝ የሱ ውለታ አለብኝ አትታዘብ የሱ ውለታ አለብኝ የሱ ውለታ አለብኝ ከአፈር ላይ የተነሳ ታሪክ ያለው እንደኔ ምስጋና ላይ ይቆምልኝ ከጎኔ ክብሬን ስሜን ብጥልለት እብዳት በሉኝ ከጠላቴ ጽኑ እስራት የተፈታ ከአፈር ላይ የተነሳ ታሪክ ያለው እንደኔ ምስጋና ላይ የሚል ይቆምልኝ ከጎኔ ክብሬን ስሜን ብጥልለት እብዳት በሉኝ ከጠላቴ ጽኑ ሥራ የተፈታ የሱ ውለታ በጭብጨባ የሱ ውለታ አለብኝ የሱ ውለታ አለብኝ አትታዘብ የሱ ውለታ አለብኝ አትታዘብ የሱ ውለታ አለብኝ አትታዘብ ሃሌሉያ ሃሌሉያ ክብርን እግዚአብሔር አምልኮ ውዳሴ ስግደትን ለአምላክ ሃሌሉያ 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 ዝህቦን ተዘይብለይ ምስጋና ይቋንቋይ አመስግን መመሊሴ አዝምር መመሊሴ ዝህቦን ተዘይብለይ አምልኮ ይቋንቋይ አመስግን መመሊሴ አዝምር መመሊሴ ኩል ጊዜ አዘምር መመሊሴ ኩል ጊዜ አዘምር መመሊሴ ኩል ጊዜ አምልኽ መመሊሴ ኩል ጊዜ አምልኽ መመሊሴ ዝህቦን ተዘይብለይ ምስጋና እዩ ቋንቋይ መመሊሴ ዝምር መመሊሴ ዝህቦን ተዘይብለይ አምልኾ እዩ ቋንቋይ አምልኽ መመሊሴ አዘምር መመሊሴ ኩል ጊዜ አምልኽ መመሊሴ ኩል ጊዜ አምልኽ መመሊሴ ኩል ጊዜ አመስግን መመሊሴ ኩል ጊዜ አመስግን መመሊሴ ኩል ጊዜ ዝምር መመሊሴ ኩል ጊዜ ከናፍርኩም ይከፈት ኩል ጊዜ ኩል ጊዜ ውድሶን እግዚአብሔር አመስግኖን እግዚአብሔር ልዕለብሎን እግዚአብሔር بنجر كله مسجانا يجبوا إجزابير بنجر كله عمله بنجر كله وداسي بنجر كله نجزابير عمله مسجانا وداسي يجبوا هاللويا هاللويا إجزابير أملاخنا عبي آمين كم زمت أخم وايت ملصنيهم زقبت ألو معلت مغنى آخرك بهاللويا هاللويا كابز الله خمو نلعل ديب كتب اليوم هاللويا موسى خبيوتكم خوني هاللويا هاللويا فوس خوني فنحن حكبلي هاللويا عصمي مس عصمك قاطمي جمات مس جمات قاطمي حيال سراويت خوني هاللويا ناي سراويت دمص خمي يسمع هاللويا ناي سراويت دمص يسمع نزلخ حجي حيال سراويت نግዚአብሔር ክብር ይሃብ هاللويا هاللويا ጎይታ ይባርኩም ፓስተር ሙርድማ እንኳን ደህና መጣ ጎይታ ይባርክ እንኳን ደህና መጣህልን
زعب بسلامي آمين بنجارات دعيدك سلامي آمين أنا زبكم سلام سي كافت عالم دبكم سلام أيكونا نبل آمين ناي كريستوس سلام مسكولات ناخيو زي أبيهر عابي كبر زقبوا أملاخيو مسجانا زقبوا أملاخيو يسوس قويتايو هاليلويا زي أبيهر أملاخ بشم يسوس كريستوس نمسكنك لنا عبا أملاخ سلازخون كاتمسكن زي أبيهر أبزبوتا مهلاونا خم محرد كاستل عليهم ونمسكنك لنا تسقاخا سلازبز حلنا أبزبوتا دويلنا سمكا خنصوع سلازبقعنا تمسكن زي أبيهر عبي أملاخيخا بعبيدك أم نفس وكفنا تقلت بعبيدك أبهيوتنا تقلت بعبيدك زي أبيهر أبو أم نابرانا أبهيوتنا أبو أقولقلتنا تقلت نسخا قدوس أملاخ سلازخونك تمسكن أبونا سلازخونك تمسكن كل زدلنا تهبنا أملاخ سلازخونك نمسكنك لنا هجخا خافت ذهب كاننا بفتاو لبنا نبخا نمصلنا زي أبيهر كم تقال كازبلو خا أزيخا سلتبارخنا نمسكنك لنا زي أبيهر ناي بركة أملاخ ناي سلام أملاخ سلازخونك تمسكن زنحنا زي أبيهر كابخا سلازخون لنا نمسكنك لنا حجون تريف دولك زي كل زي مسنا سلازلخ تمسكن كبرنا هبك لنا بشم يسوس كريستوس آمين
أنا يخون اسكي نزوم دك أنا خنبارو خومينا بددلنا حنسا اسكن نسألي اللهم نجزي أبيهرنا معكم بام كم زحج زمروا زمنهم كله بيت أملاح كتكلو أجزي أبيهر كتصنعهم زتصنع أجزي أبيهريو كاب كفو زبل خبالهم اسكي أجزي أبيهر يسمعي حواتي كم فعادو زخونا لما نو أجزي أبيهر يسمعي اسكنا معكم بام سنة يزبل اسكن زرع اللهم بزا ساعات زيا هاليلويا نتسأل اسكي اسك بروخات دقنا نتسأل رأسكم ما دنو اسك حنسا we are praying bow your heads please close your eyes hallelujah እግዚአብሔር አቦናን አምላኽናን በጎይታ በኢየሱስ ስም ነመስግነካ አለና ቃልካ አነጽሩኸም ዝብሎ ውሉድ ጉህበት አምላኽ የሜ ኢልካና አለኻሞ በሐቂ እዞም ኣብ ቅድሚኻን ኣብ ቅድሜናን ዘለው ውሉድ ካባኻ ከም ተቀበልናዮም ተአሚና ናኻ ነማዕቅቦም አለና እግዚአብሔር አምላኽ ነዞም ንስኻ ዘሃብካና ደቂ እግዚአብሔር አምላኽ አቤቶም ንወለዶም ዘዕርፉ አቤትካ ከአንዓኻ ዝፈርሑን ዘኽብሩን ክኾኑ በክርስቶስ ኢየሱስ ስም ዘመኖም ኩሉ ተሕያወይቲ ኢትካብ ልዕሊኦም ክትከውን ንጽልለና እግዚአብሔር ንስኻ ክትመርሖም እስኻ ከአደጀን ክትኮኖም እስኻ ብጸጋሞም እስኻ ብየማኖም ክትከውን ካብዛ ናይ ዓለም ክፉእ ዘርኢ ካብ ናይ ዲያብሎስ ክፉእ ዘርኢ ንስኻ ክትባልሆም ዋልታ ኾንካ ክትክልሎም ሓጹርን ቀጽርን ክትኮኖም እግዚአብሔር አምላኽ እነሆ ኣብ ዘመኖም ዕድሜ ኣብ ዘመኖም ዓመታት ብዝወሰኽካ መጠን በጥዕና ክትባርኾም ብሰላም ክትባርኾም ብፍርሓትካ ክትባርኾም ብፍልጠትካ ክትባርኾም ንኣኻ ነማዕቅቦም ኣለና እግዚአብሔር ሰብ ኃይሉ ዝገብሮ ነገር የብሉን ናባኻ ሓያል ናብ ዝኾንካ አምላኽ ግን ደቅና ነማዕቅብ ኣለና እተና አና ተገልጸ ምሕረትካ እተባና ጸንዐ ፍቅርሃን ጉስነትካን አብደቅናኻ ኸምኡ ወላ ኳን ተዘይመቹኻ ወላ ኳን ተዘይፈለጡኻ እግዚአብሔር አምላኽ ንስኻ አቦ ዘላለም ይኻሞ ክትሕብሕቦም እግዚአብሔር አምላኽ ናብ ብርሃንካን ናብ ፍልጠትካን ከተምጾም ጎይታይን አምላኸይን ብዕሪትን ቅንዕትን ብዘይተዓሱላ መገድ ክትመርሖም ኣብዛ ምድርኻ ብርሃንን ጨውን ኮይኖም ክማላለሱ ተረከብት ወንጌል ተረከብት ሕድርኹ ኾኑ ናኻ ነማዕቅቦም ኣለና እግዚአብሔር ስለሰማዕካና ነመስግነካ ኣለና ነተን ዘአልዮም መማህራን ከአንስኻ ባረኽ ጸጋ ብልዕል ጸጋ አዕዝዘለን ብትሕትናን ብትዕግስትን ሰልመን በኩሉ ዓስበን ኣብ ቅድሚኻ ዕዙዝ ይኹን ስለሰማዕካና ነመስግነካ ክብሪ ኩሉ ንዓኻ ይኹን በኢየሱስ ስም አሜን እግዚአብሔር አብዘለው ምጽነና አሎ እግዚአብሔር አብዘለው ቃል አሎ አምላኽ ዝተመስገነ ይኹን ስለዚህ እግዚአብሔር ደሊያ ዝመጸት ነፍሲ እግዚአብሔር ከአኸይ ተዛረበ ከይዘነነ ከይባረኸ አይመልሳኒ አቦ ስለዝኾነ እግዚአብሔር
نفس وكفنا حليلنا كبرنا أملاخ يخون مزمران እግዚአብሔር ይባረክኩም ولا تمحارنياكم طعم تتغرنيا طعم ممليس እግዚአብሔር ይባረክኩም ናይ በሐቂ ሙሉእ ዝኾነ ነገር ክብርና አምላኽ ይኹን حاونا باستر يمرو تمالي أجلجلنا أزوم حواتنا ميديا مينستري قصدلكم يومي أبتي نحنا ويب سايت ويابتنا هنا يوتيوب رأيوا ويهم بعال حدري زبل ينيرو حدرها أجلجال ترى يكونن هزب أملاخ كله أجلجال نديو تتمهرتن كلها نازت أكميمو وتخاطات الو يخون እግዚአብሔር ተመስገነ ይሁን በጣም ግሩም ዝኾነ ጊዜ ኔሩና ተማሂርና ተማዒልና ተመኺርና ወአምላኽ አብልብና ይሕተሞ ንሰምዕ አለና በበግዚኡ ሓውና ፓስተር የምሩ ኣብ ከይዱ ኔሩና በዊኒፔግ ገጹ ኣብዚኣ ግን ቆፀራት ሒዝና ስለዝነበርና ምእንታና ክብልካ ኣመጽዩ መሊሱ ኸይድ እዩ እግዚአብሔር ዝተመስገነ ይሁን ስለዚህ ዝሐውዚ ነውሕ ጊዜ ከገልግለና ጸኒሕሎ በቲ አገልግሎቱ ኸንባረኽ ጸኒሕና ኢና እግዚአብሔር ዝተመስገነ ይሁን ስለዚህ ለሞን እግዚአብሔር ብኡ ቢሉ ክዛረበና እዩ ክብርና አምላኽ ይሁን ስለዚህ ንሐውና ወልካም ክንብለ ኢና ሁላና እሺ ትጥቂ ያሳመርክ ነው እሺ ፓስተር የምሩ እንኳን ደህና መጣካ እንኳን ደህና መጣ ዌልካም Okay. ክብር ለጌታ ይሁን ጌታ ኢየሱስ ክርስቶስ ጌታ ነው ጌታ ወዶና ፈቅዶ ደግሞ አሁን እንድንገናኝ ይሄንን መልካም ጊዜ ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁ ያው ወደ ቶሮንቶ ስመጣ በመጣውበት ጊዜ እንደዚህ አይነት እድል ስለሚያመቻቹልኝ የቤተ ክርስቲያን መሪዎች እግዚአብሔር ይባርካችሁ ማለት እወዳለሁ ፓስተር እግዚአብሔር ይባርካችሁ እኔም ደግሞ እንደዚህ ብርሃነ ሰማይ መጥተህ ብታገለግል ሲባል ጨክኜ ነው አልልም እንደ ቤቴ ስለማስበው ጌታ ይባርካችሁ እና ፓስተር ሲደውልልኝ ዊኒፔግ ነበርኩኝ በዚህ ጊዜ በዚህ ሳምንት ማለት ነው እዛ እሁድ እንዳገለግል የሰጡኝ የሜኖናይት ቤተክርስቲያን በፕሮግራም መደራረብ ምናልባት ፈቃድ ቢሆን ወደ ሴፕቴምበር 11 ብታዞረው ሲሉኝ ፈቃደኛ ሆንኩና ወደዚህ መጣው ስለዚህ ይሄንን ጊዜ ያዘጋጀው እግዚአብሔር ነው ክብር ለጌታ ይሁን ማታ ጥሩ ጊዜ ነበረን እንደዚህ ብዙ ሰው አልነበረም እና በጣም በነጻነት ስለ አገልግሎት እየተነጋገርን ነበረ ስለ አደራ ወይም ባላደራነት እግዚአብሔር ባላደራ እንዳደረገን ስንነጋገር ነበርና ፓስተር ሲናገር እንደሰማሁት በትግርኛ ማለት ሰማለሁ በሚዲያ ታገኛላችሁ ያለ መሰለኝ ሚዲያው አንደኛ እንደ በአካል እንደተገኘ ነው አይሆንም this is impartation አለ እዚህ ጋር እግዚአብሔር የሚሰጠው ነገር አለ እና
የሚገርማችሁ የሚዲያ አገልግሎት በኮቪድ ጊዜ ጀምረን ወደ 2000 ሰው በአንድ ጊዜ አገለግል ነበርና ፌስቡክ ላይ ከፌስቡክ ፌስ ቱ ፌስ ይሻላል ብዬ አቆምኩት። ምክንያቱም አንዳንዴ ሰዎች እንዲህ ቁጭ ብለው አይሰሟችሁም። ስፔሻሊ ዙም ላይ ከፌስቡክ ጋር አያይዤው ሳየው አንዳንዱ ቁርስ እየበላ ነው አሜን የሚለኝ እና አየዋለሁ። ቁርሱ በጣም ደስ የሚል ቁርስ ነው። ስለዚህ በጣም ፈታኝ ነው የሚዲያ አገልግሎት። አውቃለሁ በዚህ አገልግሎት የምትደክሙ ሰዎች ጌታ ይባርካችሁ። ግን ያው በጣም ነፃነቴን ተጠቅሜ ማታ ብዙ ነገሮች ለሚዲያ ፍጆታ የማይሆኑ ስለተናገርኩ ከብዙ ይቅርታ ጋር እንግዲህ ኤዲቲንግ እንዴት እንደምትሰሩ ባላቅም እንዳለ ግን አፕሎድ ባታረጉ ተወዳለሁ። ምክንያቱም የልባችንን ነው የተነጋገርነው። ሄርት ቱ ሄርት የሆነ ነገር ስለሆነና ትዝ ይላችሁ እንደሆነ በበሰሉት መካከል ጥበብን እንናገራለን የሚለውን ጥቅስ ሁሉ ጠቅሻለሁ። ባልበሰሉት መካከል አንናገርም። ስለዚህ የሚዲያ ፍጆታ ለሁሉም ስለሆነ ለማያምኑትም ስለሆነ በጣም በጥንቃቄ እንድታደርጉልኝ ከጌታ ፍቅር ጋር እጠይቃችኋለሁ። ምክንያቱም ነፃነቴን ያለ ገደብ ነው የተጠቀምኩት። ካናዳ እንዳለ ሰው አስቡ እመለሳለሁ። እሺ እግዚአብሔር እናመሰግናለን። እንደገና ዌልካም ልላችሁ እወዳለሁ። የመጣችሁ ሰዎች ጌታ ይባርካችሁ። ሁሉ ጊዜ እኔ በኤርትራውያን መካከል ሳገለግል እንትን አይሰማኝም። ስትሬንጅ መሆኔ እንግዳነት ነው የሚባለው አይሰማኝም። የምትናገሩትን ሰማለሁ፣ የምትጽፉትን አነባለሁ እና እኔ እንደው ኢትዮጵያ ውስጥ አንዳንድ ገጠር ውስጥ ሆኜ ሄጄ ከማገለግለው ይልቅ እዚህ በጣም ቤተኝነት ይሰማኛል። ብዙ የተቀራረበ ነገር ስላለና እግዚአብሔር ይመስገን። እንግዲህ እግዚአብሔር ያጣመረውን ሰው አይለየው። የጋብቻ ትምህርት አይደለም፣ የጋብቻ ትምህርት አይደለም እና እንዲሁ እግዚአብሔር ያቀራረበን እንደሆነ አስባለሁ። የሰው ስርዓትና ፖለቲክስ፣ ኢኮኖሚ ምናምን ሊለይ ይችላል፣ ግን እግዚአብሔር አንድ ያደረገን እንደሆነ አስባለሁ እና እንደዛ ስለተሰማኝ ነው እና እንደ ቤተኛ ነው ማገለግላችሁ። ጌታ ይመስገን። አሁን ዛሬ የማካፍላችሁ ማቴዎስ ወንጌል ምዕራፍ 16 ላይ ካለው ሐሳብ በመነሳት ለእግዚአብሔር ስለመወገን ነው። ለእግዚአብሔር ስለመወገን በግጭቶች መሃል ለእግዚአብሔር መወገን በሚል ሐሳብ መነጋገር እንችላለን። ወገን እግዚአብሔር ወገን ስለመሆን ትንሽ አካፍላችሁና ጊዜ ካለ አብረን እንጸልያለን። ምናልባት ከሰዓትም አገልግሎት ስላለኝ ብዙ ረጅም ጊዜ ላልወስድ ይችላል፣ ግን ያለኝን መልእክት ፈጠን ብዬ ለማካፈል ጥረት አደርጋለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለውን አብረን እናነባለን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ መጨረሻው ነው የምንሄደው እና ብዙ ጊዜ እንዲያነብልኝ ማስቸግረው ሰው አለ፣ ፓስተር ቴዲ። እሱ ብዙ ሁሉ መሄድ ባይችል እኔ በአማርኛ ጥቂት ከሄድኩኝ በኋላ ላይ ስቲችን ነገር አንብብልኝ ስለምል ማይክ አጠገብህ ብታስቀምጥ ደስ ይለኛል። የነበረውን ማይክ ወይም አንድ ማይክ ያዘጋጅልሃል። ስለዚህ እሱ በትግርኛው እንደተለመደው ይረዳኛል። አብረን ነው የምናገለግለው። ያው የምታውቁ ሁሌ ስመጣ ለዋለውና እግዚአብሔር ይባርከው። እስቲ እግዚአብሔር ይባርክ በሉት። አሜን። ሁሉ ጊዜ እንደዚሁ ከመድረኩ ከአገልግሎቱ ከሰዋው ትጥፋ። እግዚአብሔር ይመስገን። አንድ ጊዜ የሚቆራረጥ ነገር አለ፣ እንደሚያስተካክሉት ተስፋ አደርጋለሁ። ከቁጥር 13 ጀምሮ ፓስተር እስከ ቁጥር 20 ድረስ እስቲ አብረን እናነባለን።
اوكي بشم يسوع كريستوس كمبوي يسوع نام مدري كيساريا ناي فيليبوس مسمصه ندق مزامورتو سبات نود سب من يبلو إلو حاتتهم نساتهم كأ مليسهم يوحنس مطمق كالوت دما إلياس قليئمون إرمياس ويس حدا كاب نبيات زولو الله ويلهم ملسلو نسخاتكم كمن يتوبلني اللهم بلهم سمون بيتروس نسخا كريستوس ودهياو أملاخيخا إلو ملسلو يسوس كأ مليسو بلو سمعون ودينا إذتي أب سماي زولا أبا ينبر سجان دمن أيقلت الكانمو بوصيخا أنا خا إبلك الله نسخا بيتروسيخا نحبرك أبزاك وحزيئة كهانس أي دقيتا سيئل دما أي كحيلوان أي حيلوان مرحتات من سميات كبكا أمدرز أسر كيا كله أب سماي أسر كخونيو أمدرز فتح خايا كله دما أب سماي فتح كخون أيو دحرزن دك مزامورتو نسو كريستوس مخانو نحدو كخي نغرو أززوم آمين ጌታ ይባርክ እንጸልያለን ጌታ ሆይ ስለዚህ ጊዜ እጅግ አድርገን እናመሰግናለን ክብር ላንተ ይሁን ይህ ቃልህ ነው ቃልህ ስለተገኘ እናመሰግናለን ቃልህን ስጠን አንልህም ቀድመህ ሰጥተህናል አቤቱ የቃልህ ፍቺ ያብራልን አሁን ፍቺውን እንድትሰጠንና አስተዋዮች እንድታደርገን እንጸልያለን በጌታ በኢየሱስ ክርስቶስ ስም ያንተ ክብር በሙላት ይገለጥ አቤቱ ቃልህ በሕይወታችን እንደ ሐውልት ይተከል በጌታ በኢየሱስ ስም የሚረዳንና የሚያግዘን ካንተ ጋር ወገን የሚያደርገን ሰማያዊ ጥበብና ማስተዋል ይለቀቅልን መንፈስ ቅዱስህ በሙላት አቤቱ በእያንዳንዳችን ልብ ይህንን እውነት ይትከልልን በጌታ በኢየሱስ ክርስቶስ ስም አሜን የምንኖረው ግጭት በበዛበት ዓለም ነው እና ግጭት ከግጭት ነፃ የሆነ ዓለም የለም ሁሉም ነገር በግጭት ውስጥ ያለ ነውና ኮንፍሊክት አለ እነዚህ ኮንፍሊክቶች አንዳንዱ በቃ በጣም ቶሎ ሪዞልቭ የሚደረግ ነው አንዳንዱ የሚቆይ ነው አንዳንዱ ብዙ ጊዜ ይወስዳል እና ዓለም ግን በተቻለ መጠን ጥረት ታደርጋለች ምናልባት በዩናይትድ ኔሽን ደረጃ እንኳን ግጭቶችን ለማስወገድ ጥረት ሲደረግ ታውቃላችሁ ለባለፈው 200 ዓመት 1800 የሰላም ስምምነቶችን የዩናይትድ ኔሽን አፈራርሟል ነገር ግን ሁሉም ስምምነቶች ተጥሰዋል ከሁለት ዓመት ያለፈ ስምምነት የለም እና ግጭቶች የዓለማችን አንዱ ገጽ ሆነዋል እና ከግጭት የነፃ ዓለም ውስጥ አይደለም የምንኖረው ይሄ ግጭት በመንግስታት መካከል በሰዎች መካከል በማህበረሰብ መካከል በወንድማማች መካከል በቤተሰብ መካከል በትዳር መካከል በተለያየ አይነት መልኩ ይገለጣል ዛሬ የማነሳው ግጭት ግን በመንፈሳዊው ዓለም ውስጥ ያለ ግጭት ነው ይሄኛው ቅድም የጠቀስኳቸው ግጭቶች በሙሉ በተለያየ አይነት ሜዲዬሽን ወይንም በማስታረቅ ሊፈቱ ይችላሉ መንፈሳዊ ግጭት ግን ሁሉ ጊዜ ያለ ያንን ግጭት እንዴት ነው የምናረግበው የሚለውን ሐሳብ ትንሽ ለመነጋገር ነው የምናጠፋው ማለት ነው እና ከግጭት ነፃ አንሆንም አንዳንድ ጊዜ ግጭቱ በእኛም መካከል በማንነታችን መካከል እንዲሁም ደግሞ በተፈጥሯችንም መካከል ሊሆን ይችላል እና ኮንፍሊክት ይቃዋወማል የሚል መጽሐፍ ቅዱስ ላይ ታያላችሁ ስጋ በመንፈስ ላይ መንፈስም በስጋ ላይ ስለዚህ ይሄ መቃዋወም በሚኖርበት ጊዜ ምንድነው የምናደርገው ምናልባት መንፈሳዊ ሰው የሚባል ትምህርት ቤተክርስቲያናችን እኔ ያለውባት በጣም ታስተምር ነበርና የወችማኒ መጽሐፍን ተርጉመው ነበር የሚያስተምሩና ወችማኒ ስለ መንፈሳዊ ሰው ሲያስተምሩ ስጋ በመንፈስ ላይ መንፈስም በስጋ ላይ ይቃወማሉ የሚለውን ሲያብራሩ ጉባኤውን እንዲህ በየጠየቅኩኝ አሉ
ውስጥ በእኔ ውስጥ ነጭና ጥቁር በሬ ይዋጋሉ። ማን የሚያሸንፍ ይመስላችኋል ብዬ ስጠይቅ ጉባኤ ሁሉ ነጩ አሏል። ግን መልሱ ምንድነው አሉ? ሰሞኑን በደንብ የቀለብኩት በደንብ ያበላሁት ያሸንፋል አሉ። ስጋዬን በደንብ ካበላሁት ስጋዬ በመንፈስ ላይ ይነሳል። መንፈሴን በደንብ ደግሞ ከመገብኩት መንፈሴ ስጋዬን ሲያሸንፈው አያለሁ አሉ። ስለዚህ እኔ ወገን የሆንኩት እኔ ያጨበጨብኩለት እኔ ቲፎዞ የሆንኩለት ምን ያደርጋል? ሁሌ እኔን ያሸንፋል። ስለዚህ በዚህ ግጭት ውስጥ የኔ ውሳኔ እኔ ወገን የምሆነው እኔ የማጨበጭብለት እኔ ቲፎዞ የምሆንለት ሁሉ ጊዜ ሲያሸንፋ ያለው ሁሉ ጊዜ ለስጋዬ ነገር የምሮጥ ከሆነ ስጋዬ ሲያሸንፈኝ መጸለይ ሲያቅተኝ ቃሉን ማንበብ ሲያቅተኝ የቅዱሳን ህብረት መካፈል ሲያቅተኝ አያለሁ አሉ። ሁሌ ስጋዬን የምመግብ ከሆነ ሁሌ የማጠፋው ጊዜ በእኔ ላይ ኃያል ሆኖ ይገኛል። አሁን አንዳንድ ጊዜ ሰዎች ምን ያደርጋሉ? ችግር የለውም እኔ ልቤን የሚያውቀው ጌታ ነው ይሉና እነሱ ግን ምን ያደርጋሉ? ብዙ ጊዜያቸው ለስጋ ለሚመች ነገር፣ መጥፎ ነው ማለት አይደለም፣ ለስጋ የሚመች ነገር። ለምሳሌ አሁን ብዙ ጊዜ ቲቪ የማይ ከሆነ የቲቪው ሐሳብ እኔን ይገዛኛል። ምክንያቱም ያ የማስገባው ነገር እኔን ምን እያደረገኝ ነው? የፈለገ መንፈሳዊ ሆኖ እንደውም አገር ቤት አንድ ሰባኪ ቤተሰቦቼ አማኝ አይደሉም፣ እባክህን ሰርጌ ላይ መተህ ስበክልኝ ወንጌል አለችው። ቤተሰቦቿ አማኝ አይደሉም። ስለዚህ መጽሐፍ ቅዱሱን ይዞ ወንጌል የሚሰብክበት ሰዓት እስኪደርስ ድረስ ይከታተላል። ቀኑን ሙሉ እንደው ካሁን ጊዜ ይሰጡኛል ሲል ሀገር ቤት የሰርግ ጊዜ የሚዘፈን ዘፈን አለ፣ ሃይሎጋ ሆ ይባላል። ከፊት ሆኖ ሰዎቹ ሃይሎጋ እያሉ ይጨፍራሉ። በኋላ የስብከት ሰዓት ደረሰና መጽሐፍ ቅዱሱን ከፍቶ ሃሌሉያ ላለው ብሎ ሃይሎጋ ሆዋል። ምክንያቱም ቀኑን ሙሉ ምን ገብቷል? ሃይሎጋ ነው የገባውና ሲለካ እየተከተለ ዝም ብሎ ምን ያደርጋል? ያንን ሲጠጣ ሳያውቀው ወጣ። ሰው የበላውን ነው የሚያገሳው። ዶሮ ከበላ ዶሮ ታገሳለህ፣ ክትፎ ከበላ ክትፎ ታገሳለህ፣ በርገር ከበላ በርገር ታገሳለህ። ሽሮ በልቶ ዶሮ ማግሳት አይቻልም። አንዳንድ ሰው ስጋዊ ነገር ይበላና መንፈሳዊ ነገር ማውጣት ይፈልጋል። አይሆንም። እስቲ አንድ አይሆንም በሉ። አይሆንም። የበላው ነገር ጊዜ የሰጠው ነገር አብዛኛው ያጠፋበት ነገር ያ ነው የሚወርስ። ስለዚህ በግጭት ውስጥ እያለን እንዴት ነው የምንኖረው ነው። አሁን 3 ግጭቶችን ብቻ ያሳያችሁና ነው የሚጨርሰው ጊዜ ስለሌለኝ። በጣም ወሳኝ የሆኑ የምንኖርባቸው ግጭቶች። አሁን ፓስተር ባነበበልን ክፍል ላይ ጌታ ኢየሱስ ክርስቶስ ወደ ቂሳሪያ በደረሰ ጊዜ ይላል ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች የሰው ልጅ ማን ነው? እስቲ ሰዎች እኔን ማን ይሉኛል? ሰዎች እኔን ማን ይሉኛል ሲል ስለ ጌታ ኢየሱስ ክርስቶስ ባለው ነገር ላይ ጌታ ስለ ራሱ ሲጠይቅ አሁን ሰዎች ያወቁትን የተረዱትን ስለሱ የሚያውቁትን ነገር ምን ማድረግ ጀመሩ? መናገር ጀመሩ። ደቀ መዛሙርት ሰዎች የሰበሰቡትን ነገር መናገር ጀመሩ። ሲናገሩ እንደዚህ ያሉ፣ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል አሉ። አንዳንዶቹ ኤርሚያስ ነው ይሉሃል አሉት። አንዳንዶቹ ኤልያስ ነው ይሉሃል አሉት። አንዳንዶቹ ደግሞ አውቶማቲክ ነው የሚተኩሱት፣ ከነቢያት አንዱ ነው ይሉሃል አሉት። ኦኬ፣ ሰዎች እንደዚህ ያሉ፣ እናንተስ ማን ትሉኛላችሁ? ወዲያውኑ ጴጥሮስ እንደዚህ አለ፣ አንተ
እስቲ አብረን ብንለው ደስ ይለኛል። ክርስቶስ በሉስ የሕያው የእግዚአብሔር ልጅ ነህ። እዚህ ጋር ጌታ ኢየሱስ ክርስቶስ ፖዝ አረገና ጴጥሮስ አለው የሰማይ አባቴ ገልጦልሃል እንጂ ስጋና ደም አይደለም አለው። አሁን እዚህ ጋር ግልጽ የሆኑ ሁለት ግጭቶች እናያለን። የመረጃና የመገለጥ ይሄ ኮንፍሊክት አለ። አሁን የመጀመሪያው የምናየው ግጭት የምንና የምንድን ነው? የመረጃና የመገለጥ ወይንም ደግሞ ኢንፎርሜሽን ኤንድ ሬቨሌሽን። እነዚህ መገለጦች ወይንም እነዚህ ግጭቶች ይቅርታ ከህይወታችን ስፔሻሊ ከቅዱሳን ህብረት የራቁ አይደሉም። ምንና ምን? መረጃና መገለጥ። አሁን ጌታ ኢየሱስ ክርስቶስ እሺ እኔን ማን ትሉኛላችሁ ወይም ሰዎች ማን ይሉኛል ሲባል የሰበሰቡትን መረጃ በኢንፎርሜሽን ያገኙትን መረጃ ሁሉ ያቀብሉ ጀመር። መጥምቁ ይለዋል፣ ኤርሚያስ ይለዋል፣ ኤልያስ ይለዋል፣ ከነቢያት አንዱ ነው ይለዋል። አሁን ኢንፎርሜሽኑን አፈርም ሲያደርግ ወይንም ደግሞ ሲያረጋግጥ አንመለከትም። እሺ እናንተስ ማን እንደሆን ትሉኛላችሁ ሲል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲለው ወዲያውኑ ጌታ ኢየሱስ ክርስቶስ ማረጋገጫ ሲሰጥ ምን አለ? ጴጥሮስ አለው ምን አልገለጠልህም? ስጋና ደም አልገለጠልህም። ወይንም ደግሞ በአምስቱ የስሜት ሕዋሳት። እነዚህ አምስቱ የስሜት ሕዋሳት ምንድን ናቸው? ማየት፣ ማሽተት፣ መቅመስና መዳሰስ። በእነዚህ መረጃ በሚሰጡህ በስጋ መረጃ አላወክም። ይህንን በስጋና ደም ወይንም ተራ በሆነ ኮሚኒኬሽን ሜተድ አይደለም ያገኘኸው። በስጋና ደም ሳይሆን የሰማይ አባቴ ገልጦልሃል። የሰማይ አባቴ ስለገለጠልህ አንተ ምንድን ነህ? ብፁዕ ነህ። አሜን አሜን። መረጃ ያመጡትን ምን ሲላቸው አንመለከትም፣ ብፁዕ ናቸው ሲል አንመለከትም። አዎ ስለ ኢየሱስ ነው የተናገሩት። አዎ ጥሩ ነገር ይመስላል የተናገሩት። አዎ ነቢይነቱን ወይንም ደግሞ በእነሱ ዘንድ ጀግና የሆነው የእነሱን ሄሮ አስተዋውቀዋል። ኢየሱስ ክርስቶስ ማለት መጥምቁ ዮሐንስ ነው። ኢየሱስ ክርስቶስ ማለት ኤልያስ ነው። ኢየሱስ ክርስቶስ ማለት ኤርሚያስ ነው። ኢየሱስ ከነቢያት አንዱ ነው ብለዋል። ጥሩ ነው በእነዛም አይደንቲፋይ ማድረጋቸው። ግን ኢየሱስ ክርስቶስ እኔ ለእናንተ ምንድን ነኛል? ኦኬ ኢንፎርሜሽን የሚሰጧችሁ ሰዎች በኢንፎርሜሽን የተረዳችሁት ይሄ ነው። ግን እናንተ ሲል ጴጥሮስ አንተ አለው። ሃሌሉያ ክርስቶስ በጣም አሁን ቅድም ቅቡ የሚል ሳይ እንዴት ደስ አለ መሰላችሁ። አንተ ክርስቶስ የተቀባ የምንጠብቅ መሲህ አዳኙ አንተ ክርስቶስ ነህ። ክርስቶስ ብቻ ሳይሆን የሕያው ወገኖች አሁን አንዳንድ ሰዎች ክርስቶስ የእግዚአብሔር ልጅ ነው ስትሏቸው አይገባቸውም። ከየት ወለደው ይላሉ። መገለጥ ካልሆነ እኮ የፈለገ ነገር ብትለው አይገባው። ይሄ በመገለጥ ብቻ የምንረዳው ነው። ክርስቶስ የማ ልጅ? የእግዚአብሔር ልጅ ነው። አሜን። እስቲ ክርስቶስ የእግዚአብሔር ልጅ መሆኑን የምታምኑ አሜን በሉ አንድ ጊዜ። ጌታ ይባርካችሁ። በጣም አይገባቸውም። አሁን አንዳንድ ሃይማኖቶች አይወልድም አይወለድም ይላሉ። ስለመወለድ ማን አወራ? ይሄ የመገለጥ ጉዳይ ነው። አሜን። ይሄ የመገለጥ ጉዳይ ነው። ሲገለጥልህ ነው የምታውቀው። መረጃ ሰብስበህ አይሆንም። ስለዚህ ጌታ ኢየሱስ ክርስቶስ ይህንን የሰማይ አባቴን የገለጠልህ የሰማይ አባቴ ስለገለጠልህ ብፁዕ ነህ። ክብር ለጌታ ይሁን። ብፅዕና በመረጃ የምታገኘው ሳይሆን በመገለጥ የምታገኘው። ንገሩት ከጎናቸው ያለውን ሰው ብፅዕና በሉት። በመገለጥ የምታገኘው እንጂ መረጃ በመሰብሰብ ከዩቲዩብ ከፌስቡክ ከተለያዩ መጽሐፍት አታገኘው። እኔ አሁን ላወዳድር የፈለኩት
መረጃ በሙሉ ጥሩ አይደለም ማለት ሳይሆን መረጃ የሚገን መገለጥ የሚባል ነገር አለ። እኛ ህይወታችንን መምረት ያለብን በመጋጨት ውስጥ ለእግዚአብሔር ወገን በመሆን በመረጃ ልንመላለስ ሳይሆን በመገለጥ ልንመላለስ ተጠርተናል። አሜን አሜን። አንዳንዱ መገለጥን በምን አያይዞታል መሰላችሁ? የሆኑ የተለዩ ሰዎች ባለመገለጥ የሚባሉ አሉ። እከሌ በመገለጥ ያገለግላል እንዴ ይላሉ። ባለፈው አንድ እህት ነች ቶሮንቶ፣ ምናልባት ቅር ካላለ ደወለችና ኢትዮጵያ በመገለጥ ታገለግል ነበር፣ አንዴ መልእክት አምጥተህልኛል አለች። አሁንም በመገለጥ እንጂ በመገልበጥ አላገለግልም። አገልግሎት ሁሉ አሁን መገለጥ የሚባለው ምን ሲሆን ነው? አንድ ወንድም አለ። እኔ ለምን ሁለት እንደማያረጉት አላውቅም። ሁሉ ጊዜ አንድ ወንድም አለ ሲባል መገለጥ ነው። መገለጥ ማለት አንድ ወንድም አለ፣ አንድ እህት አለ ማለት አንድ አምላክ አለ፣ አንድ አዳኝ አለ፣ አንድ እምነት አለ፣ አንድ ጥምቀት አለ። ያ ሲገለጥልህ መገለጥ ይባላል። አሜን። ስለዚህ አሁን ያ ፓስተር መቼም ቅር እንደማይላቸው ሁሉም ዛሬ ባለመገለጥ ሆኖ ይወጣል። ለሁሉም የተሰጠ ነው። ለሁሉም እያንዳንዱ ጽና ካለ ክርስቶስ ኢየሱስ ያመነ ካለ በጎቼ ድምጼን ይሰማሉ። ሃሌሉያ። ከጎናቸው ያለውን ሰው በግ ትሰማለህ፣ ፍየል ከሆንክ አሰማም በሉ። በጎቼ ድምጼን ይሰማሉ። አሜን አሜን አለ። ሰማያዊ የሆነ መገለጥ ለሁላችን የተሰጠ ነው። ኢየሱስ ጌታ። ድሮ እንግዲህ ባልኖርም እዚህ ያለ ሰው አይመስለኝም ሚኒሊክ አዋጅ ሲያስነግሩ እንደኔ ወፍራም ድምጽ ያለው ጉልበት ያለው ሰው ይፈልጋል። ሰሞኑን በደንብ ይበላልና በደንብ ያጠናክራል። ምክንያቱም ጃን ሜዳ የሚባል ሜዳ አለ፣ እዛ ላይ ነው አሁን ሚኒሊክ አዋጅ ሊናገሩ ነውና ያ ሰውዬ ከሚኒሊክ አጠገብ ይቆምና ሚኒሊክ ድምጽ ትንሽ ነው። ህዝቤ ሆይ ሲሉ ይሄኛው ምን ይላል? ህዝቤ ሆይ ጠላት መጥቷል፣ ወደ አድዋ እንወጣለን እየጮኸ የሚናገረው እና እንትን አለው ስማ በለው ይባላል። ስማ በለው። ሰው ጃን ሜዳ ሲመለስ ማንን አዋጅ ሰምቼ ተመለስኩ ይላል? የሚኒሊክን አዋጅ ሰምቼ። ግን የሚኒሊክን ድምፅ አልሰማም። የማንን ነው? የስማ በለውን ነው። ያ እግዚአብሔር በብሉይ ኪዳን ስማ በለዎች ነበሩት። እንደዚህ ህዝቤ ሆይ የሚሉ ነበሩ። አዎ እግዚአብሔር ሩቅ ነበር። አሁን ግን ልክ አሁን የአሁኖቹ ነገስታት ምንም ችግር የለም፣ አዋጅ ሲኖራቸው ቲቪ ላይ ቀርቡና ቀጥታ እንደዚች አይነት ነገር ያደርጉና ድምጻቸውን የራሳቸውን እንሰማለን። ቀጥታ ግንኙነት ነው ያለው እና በዚህ ዘመን ስማ በለው አያስፈልግም። የገባው ሰው አሜን ይበል። ምክንያቱም መንፈስ ቅዱስ መጥቶ እያንዳንዳችን ህይወቱ ኔትወርክ መስርቷል። ኔትወርክ አለ። ክብር ለጌታ ይሁን። ስለዚህ በጎቼ ድምጼን ይሰማሉ ማለት አንተ ባለመገለጥ ነው። ከእግዚአብሔር እየሰማ መኖር ትችላለህ። አሜን። ክብር ለጌታ ይሁን። አንቺ ከእግዚአብሔር እየሰማሽ መኖር ትችላለሽ ባለመገለጥ። በዚህ አለ እንግዲህ if you are the member of the church የቤተ ክርስቲያን አባል ከሆናችሁ ቤተ ክርስቲያን የምትመሰረተው በዚህ አይነት ነው። በዚህ አይነት ነው። ምን? በመገለጥ ነው። ይሄ
የሚለው ቃል በግሪክኛ ትንሽ ብዙ ትርጉም አለው። አንዱ አለት የሚለው ቃል ፔትራ የሚለው ጴጥሮስ ብሎ የሚተረጉሙት አለ፣ ፔትራ ብሎ የሚተረጉሙት አለ። አንተ ጴጥሮስ ነህ የሚለውን አንተ ጴጥሮስ ነህ ብሎ የሚተረጉሙ አሉ። ግን ለኔ በደንብ ባየሁት መሰረት የሚመቸኝ ምንድነው በዚህ መገለጥ ላይ ጴጥሮስ የሚለው አንዱ መገለጥ ስለሆነ በዚህ መገለጥ ላይ ቤተክርስቲያንን መሰረታል። ቤተክርስቲያኔ የምትመሰረተው በመረጃ ሳይሆን በመገለጥ ነው። ከዚህ በኋላ ልጆች የሚቀጥሉት በመረጃ ሳይሆን በመገለጥ ነው። ቤተክርስቲያን ህብረት የሚደረገው በመረጃ ሳይሆን በመገለጥ ነው። ስለዚህ በዚህ መገለጥ ነው ቤተክርስቲያን የምትቀጥለው። ኢንፎርሜሽን በመሰብሰብ አይሆንም። ምክንያቱም ግጭት አለ፣ በጣም ኃይለኛ ኮንፍሊክት ነው ያለው። አሁን የመገለጥና የመረጃ ግጭት ቀላል እንዳይመስላችሁ። ሰው ህይወቱን የሚመራው በምንድን ነው? በመረጃ ነው። ህይወቱን የሚመራው መረጃ ሰብስቦ ነው። በይበል ደግሞ እዚህ ያላችሁ ሰዎች ለመረጃ ያላችሁ ቅርበት በጣም ከፍተኛ ነው። መረጃ መልካም ነው፣ አዎ፣ ግን ከመገለጥ አይበልጥም። እኛ ህይወታችንን መምራት ያለብን በመገለጥ ነው። እግዚአብሔር ድምፁን ያሰማናል፣ እግዚአብሔር ይናገረናል። እነዛ በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ይባላሉ። በመረጃ የሚመላለሱ ሳይሆን በመገለጥ የሚመላለሱ። የዛ ጊዜ ይላል በመገለጥ ስትመላለስ በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር በሰማይ የተፈታ ይሆናል። መረጃ ስለሰበሰብ ሳይሆን በመገለጥ ስትመላለስ፣ እግዚአብሔር በገለጠልህ ነገር ስትመላለስ፣ እግዚአብሔር በገለጠልሽ እውነት ስትመላለሽ የምታስረው ይታሰራል፣ የምትፈታው ይፈታል። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ ስንመላለስ ክብር ለጌታ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተክርስቲያኔን ወይም በዚህ መገለጥ ላይ ቤተክርስቲያኔን እመሰርታለሁ። መለስበታለሁ። ወደ ሁለተኛው እንሄድ ፓስተር፣ ወደ ሁለተኛው ግጭት ከቁጥር 21 እስከ 23 ካብ ሽዑ ኢየሱስ እንደቀ መዛሙርቱ ናብ ኢየሩሳሌም ክድይብ ብዓበይትን ብሊቃውንትን ካህናትን ብጸሓፍትን ብዙሕ ሓሳረ መከራ ክጸግብ ክቕተል ሳልሰይቲ መዓልቲ እውን ክትንስእ ከም ዝግብኦ ክገልጸሎም ጀመረ። ቀጥል እስከ 23 ኮነ ገልጽላቸው ጀመረ የሚለው ላይ እንዳቆምክ ተስፋ አደርጋለሁ። እሺ ጴጥሮስ ከዓ ንበይን ገይሩ ይባህልኻ እባዳኣ ጎይታይ እዝስ ኣይብጻሕኻ ኢሉ ክጎንሖ ጀመረ። ኢየሱስ ግልጽ ኢሉ ንጴጥሮስ ካባይርሓ ሰይጣን ናይ ሰብ እምበር ናይ ኣምላኽ ኣይተሓስብን ኢኻ እሞ ንኣይ መዐንቀፊ ኢኻ በሎ። እግዚአብሔር ይባርክ። ጴጥሮስ ይህንን ከተናገረ በኋላ ጌታ ኢየሱስ ክርስቶስ ወደ ሌላ ሌቭል ሊወስዳቸው ፈለገ፣ ወደ አቅጣጫ ሊወስዳቸው ፈለገ እና እንደዚህ አለ። ከጥቂት ጊዜ በኋላ ወደ ኢየሩሳሌም ይሄድና እሞታለሁ አለ። እሞታለሁ። ጻፍትና ፈሪሳውያን፣ ካህናት አለቆች ይገሉኛል፣ ብዙ መከራ እቀበላለሁ፣ ብዙ መከራ እቀበላለሁ፣ እሞታለሁ። እስቲ ተመልከቱ። አሁን አንድ ሰው እሞታለሁ ቢላችሁ ምንድነው የምትሉት? በስመ አብ ወወልድ ወመንፈስ ቅዱስ ምናምን አትሉ? እንዴት እሞታለሁ ትላለህ? ስለዚህ ጴጥሮስ ምን አረገ ይላል? አቤት መጀመሪያ በጣም የገረመኝ ጴጥሮስ ለብቻው ወሰደው ይላል። ማንን? እንደዛ አይልም? ወደ እርሱ ለብቻው ወሰደው። እቺ ራሱ አንድ ቅኔ አላት። ለብቻው ወሰደው የሚለው
ለምን እንደሆነ ታውቃላችሁ? አሁን ጴጥሮስ ትንሽ ተናፍቷል። ላይ ምን ተብሏል? ባለመገለጥ ተብሏል። በቃ በጣም እኔ ጴጥሮስን ስስለው የዛ ሰሞን በቃ የምታስረው የታሰረ ነው፣ የምትፈታው የተፈታ ነው፣ ብፁዕ ነህ ተብሏል። ባለመገለጥ ነህ ተብሏል። በቃ እና ጓደኞቹን ሁሉ የሚቀበል አይመስለኝም። አንተ ዮሐንስ ትላለህ፣ ምን አይነት ነው? አንተ ደግሞ ኤርሚያስ ትላለህ እንደ ጌታ ኢየሱስ ክርስቶስን ማለት ጴጥሮስ እንዲህ አይነት ባህሪ ያለው እንዲህ አይነት ባህሪ ያለው። አሁን ለምሳሌ ውሃ ላይ ዝም ብሎ የሚሄድ አይመስለኝም ጴጥሮስ። ጌታ ኢየሱስ ክርስቶስ ሲመጣ አየውና ጌታ ሆይ አንተ ከሆንክ ልምጣ ያለ ይመስለኛል አይደል? ና አለው። ከዛስ እየሄደ ዝም ብሎ የሚሄድ አይመስለኝም። ዞር ብሎ ያያል። ጓደኞች እስካሁን እዛ ናችሁ? በውሃ ላይ ይሄዳል እና ዝም ጴጥሮስን ስለዋለሁ ዝም ብዬ አንዳንዴ ካራክተር ስተዲ ያደርጋሉ። ደስ የሚለው ግን ሰጠመ እየሰጠመ ሲሄድ ደስ የሚለው ቶሎ ንስሐ ይገባል። ጌታ ሆይ አድነኝ አለ ቶሎ። ወዲያውኑ አባታችን ሆይ ቢልስ እየሰጠመ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ከክፉ አድነን የሚለው ጋር እስኪደርስ ታች ይደርሳል። ጴጥሮስ ደስ የሚለው ፕሮሲጀር አያውቅም። በቃ እጅ ያወጣል፣ ይፈጥራል። ንስሐ መግባትም ካለበት ቶሎ ንስሐ ይገባል። አንዳንዱ እኮ እየሰጠመ እያለ ገና እስቲ ሀገር ቤት ደውዬ አድነኝ ካልክ ቶሎ ያድነሃል ጌታ። አሜን። እና ጴጥሮስን ተመልከቱት። አሁን የጴጥሮስ ካራክተር ልተውና እስቲ እንመልከት። እዚህ ላምጣችሁ። አሁን ምን ተብሏል? ባለመገለጥ ነህ። በደንብ እኮ ኃይለኛ ነገር እኮ ነው። እንኳን ኢየሱስ እኮ እኔ አሁን አንዱን አስነስቼ እግዚአብሔር ትልቅ ሞገስ አለ ክብራ ሰሞኑን ብታዩት አለባበስ ሁሉ ይቀየራል። አካሄዱ ሁሉ ነው የሚቀየረው። የነገስታት ንጉሥ የሆነው ኢየሱስ ጴጥሮስን አስነስቶ ምን አለው? አንተ ባለመገለጥ ብፁዕ ነህ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል ሲለው በቃ ከዛ በኋላ ወደሚቀጥለው እርምጃ ወስዶ እገደላለሁ ሲል ናናና ማንን ነው? ጌታ ኢየሱስ ናናና። እነዚህ የኢንፎርሜሽን ሰዎች ሁሉ እንዳይሰሙ ለብቻ እናገራለሁ። እነዚህ ተዋቸው ና ለብቻ ወደበት ምክንያት አያችሁ ለየት እንዳለ ገብቶታል። የሆነ በቃ ያለ ባለመገለጥ ያለሱ አድርጋ ያለ መሰለው ለብቻ ወሰደና በጣም የሚገርመው ምን ማድረግ ጀመረ ይላል። እዩታ መጽሐፍ ቅዱስ ምን ማድረግ ጀመረ ይላል። ማንን ነው የሚገስጸው? ሄሎ አነጋግሮኝ ማንን ነው የሚገስጸው? ኢየሱስን። በማን ስም ነው የሚገስጸው? ኢየሱስን ምን ያደርገው ጀመር? ይገስጸው ጀመር። አይድረስብህ ጌታ ሆይ ይህ አይሆንብህ። ምክንያቱም የትላንትናው ልምምድ አሁን ትንሽ ከጌታ ጋር የተስተካከለ የሆነ መንፈሳዊ ነገር ሁሉ የጨበጠ መስሎታል። ትላንትና ትክክለኛ ስለነበረ፣ ትላንትና መንፈሳዊ ስለነበረ፣ ትላንትና እግዚአብሔር ስለተናገረው፣ ትላንትና ትክክለኛ የሆነ ኮሚኒኬሽን ከእግዚአብሔር ጋር ስለነበረው ሁሉ ጊዜ ኮሚኒኬሽን ያለው ይመስለው ነበረ። ጌታ ኢየሱስ ክርስቶስ ግን ምን አለው? ዞር በል አንተ ሰይጣን። ብፁዕ ዛሬ ሰይጣን። አሁን እኮ ያስቸግረን። ትላንትና እንዴት እሳት የሚያወርድ አገልጋይ የነበረ ዛሬ ደግሞ ወርዶ ምን ልላችሁ ነው? ክርስትና የዕለት ተዕለት ኑሮ ነው። መገለጥ የዕለት ተዕለት ኑሮ ነው። የአገር ቤቱ መገለጥ ለካናዳ አይሆንም። ጌታ ይባርክ በሉኛ። ፈራው አስተያየታችሁ። አንዳንዱ እዛ ሱዳን እያለው፣ ኤርትራ እያለው፣ ኢትዮጵያ እያለው፣ እስራኤል እያለው፣ ሌላም ሀገር ጥሩ እዛ እያለውን እየተናገረ ነው ያለው። ነገር ግን ልንገርህ በዛ ብቻ ሳይሆን ክርስትና ሁሉ ጊዜ ፕሮግሬሲቭ ነው፣ የሚያድግ ነው። ጌታን ሁሉ ጊዜ እያወቀውና እየተረዳው የምትኖረው ህይወት ነው። የሚያምን ሰው አሜን ይበል። አሜን።
ንገሩት ከጎናቸው ያለውን ሰው የትላንትናው መገለጥ በሉት። ለዛሬ ዋስትና አይደለም፣ ዛሬ ያስፈልጋል በሉት። ጥሩ ነው ትላንትና እግዚአብሔር ስለረዳ እግዚአብሔር ይመስገን። ትላንትና ጌታን ስላወቅ ጌታ ይመስገን። ግን ጌታ እዛ ጋር አላቆመም። አዲስ መገለጥ አለው፣ አዲስ ራእይ አለው፣ አዲስ መንገድ አለው፣ አዲስ መረዳት አለው። ስለዚህ ጴጥሮስ ምን አለ? አይሁንብህ ጌታ ሆይ ይህ አይድረስብህ ሲለው ዞር በል ሰይጣን። አሁን እዚህ ጋር ነው ግጭቱ። the second conflict is የሰውን እንጂ የእግዚአብሔርን አታስብምና ምን ሆናል? እንቅፋት ሆናል። አሁን ያሰብከው እግዚአብሔርኛ ሳይሆን ምንኛ ነው? ሰውኛ ነው። አሁን እያሰብክ ያለው እንደማንም ተራ ሰው ነው። ትላንትና ለየት ያለ ከሌሎች ለየት ያለ ህይወት እየኖርክ ነበር። ትላንትና በአስደናቂ ሁኔታ ከእግዚአብሔር ጋር የሰመረ ግንኙነት ነበር። አሁን ግን አስተሳሰብ ሰውኛ ነው። ሰው ትሸታለህ። ስለዚህ ሰውኛ ስለሆነ ሰይጣን አንተን ሊጠቀም ቀላል ሆነበት። ሐሳቡን ሊያስገባና የሐሳብ የሰይጣንን የትዕቢት ሐሳብ የተቃውሞ ሐሳብ ከእግዚአብሔር ሐሳብ የሚጋጭ ሐሳብ ጥሩ የሚመስል ግን ጥሩ ያይደለ ሐሳብ አንተ ውስጥ አስገብቷል። ለእግዚአብሔር ወገን ሆናለሁ ያለ ሰው የሰውን ሐሳብ ትቶ እግዚአብሔር ሐሳብ ይኖራል። በግጭት ውስጥ እግዚአብሔር ወገን እንሆን ብዬ የተናገርኩት ለዚህ ነው። ኮንሲስተንት የሆነ መንፈሳዊ መገለጥ ቀጣይ የሆነ መንፈሳዊ ህይወት ከሌለን ወገኖቼ የትላንትናው ልምምድ ለዛሬ አይሆንም። አንዳንዱ ይመጣል በቃ የሆነ ቀጣይ አይደለም ህይወቱ መገለጡ ቀጣይ አይደለም። የሆነ የመሳለም ህይወት ነው ያለው። መሳለም ትዝ ይላችኋል? ትሄዱና ምን ታደርጋል? ተሳልመ ትመለሳለህ። ያ አይደለም ህይወት። ከእግዚአብሔር ጋር ሁሉ ጊዜ የምትቀጥለው ጌታ ይሁን። አንዳንዱ ይመጣል እሁድ እስከሚሄድ ድረስ ሰዓቱን ያህል በቃ ይጨንቀዋል፣ ይሄዳል። ሀገር ቤት አንድ ወዳጄ ሲናገር የሰማሁት ልታችሁ። ሀገር ቤት ያው አጥር አለ፣ እንደዚህ ክፍት አይደለም። አጥር ስለሆነ ሊከፈትላችሁ ከፈለጋችሁ ቤል ትሰራላችሁ። አሁን ጥሩ ቤቶች ቤል አላቸው። ትደውላላችሁ። ስትደውሉ ውስጥ ምን ይላል? ጭር ይላል። ጭር ትወጣላችሁ። ሰው ካለ ትከፍታላችሁ። አሁን ግን ልጆች ይጫወታሉ። አንዳንድ ልጆች ይመጡና ቀስ ብለው ሰው አለመኖሩን አይተው ምን ያደርጋሉ? ጭር ያደርጋሉ። ስትወጡ ብር ብለው ሄደዋል። ስለዚህ የዘመኑ አገልግሎት ምንድን ነው? ጭር ብር ነው። የዘመኑ ክርስቲያን ምንድን ነው? አትፍሩ አይዟችሁ ምንድን ነው? ጭር ብር ነው። እግዚአብሔር ከጭር ብር ይጠብቃችሁ። በእውነት እኮ ይመጣና ይጸልይና ጭር አድርጎ እግዚአብሔር መጥቶ የሆነ ነገር ሊሰራ ሲል ብር ብሏል። ስራ አለው። ጎሽ አሁን አገልግሎት ጀመረችልኝ ልጆች፣ በቃ አሁን ጥሩ ነገር ላይ ሊመጣ ነው። ምድሪቱን የሚታደግ ጸጋ በሱ ላይ ወይም በሷ ላይ እገልጣለሁ ሲል ጭር አድርጎ ምን ብሏል? ምን ልላችሁ ነው? ክርስትና የመጽናት ህይወት ነው። አሜን። በያዝነው ነገር የሆነች ነገር ይሻለው፣ በቃ ይሻለው። ያኔ እኮ አገር ቤት እኛ እኮ ያየነው የለም። እኔም እኮ አገለግል ነበር ይላል አንዳንዱ። አዎ ታገለግል ነበር፣ ጌታ ይመስገን። ዛሬም አገልግል። አሜን። አንዴ አንድ አይነ ስውር ሰው እግዚአብሔርን ጠየቀ አሉ። እግዚአብሔር ሆይ ምንም ነገር አልፈልግም፣ እንደው ሰው ያየውን ብርሃን አንድ ጊዜ ያብራልኛል፣ ለጥቂት ደቂቃ በቃ አሳየኝ ሲል እግዚአብሔር ደግሞ ጸሎቱን ሰማና ብልጭ አድርጎ ድግም አለ ርብር። ያ አይነ ስውር አይኑ ብርት ብሎ ሲጠፋ በአጋጣሚ ፊት ለፊት ያየው አውራ ዶሮ ነው። አውራ ዶሮ ነበር። ለሱ እይታ ምንድነው? አሁን አውራ ዶሮ ነው። አቤት እከሌ ያገባት ሚስት እንዴት ታምራለች ስትሉት አውራ ዶሮ ትመስላለች ይላል። አቤት እከሌ የገዛው ቤት እንዴት ያምራ አውራ ዶሮ ያቃል ይላል። በቃ ለሱ እይታ ምንድነው? አንዳንዱ ያለ በችግር
በብዙ ነገር ውስጥ ያለ ጌታ ሆይ ግለጥልኝ፣ ጌታ ሆይ አሳየኝ ብሎ ጌታ ሆይ ስለጠየቀው ያሳየው ነገር አለ። እስካሁን በዛ እይታ ውስጥ ያለ ሰው አለ። የአውራ ዶሮ ሜንታሊቲ ይለዋለሁ እኔ፣ የአውራ ዶሮ እምነት ይለዋለሁ። የበለጠ አለ። ክብር ለጌታ። ይሄንን የባለፈውን የባለፈውን መገለጥ የባለፈውን ልምምድ የሚያደበዝዘው ነገር የሚያጠፋው ነገር ምን እንደሆነ ታውቃላችሁ? ቶታሊ ሰውኛ ስናስብ ነው። የሰውን እንጂ የማንን የእግዚአብሔርን አታስብምና ምን ሆናል? እንቅፋት ሆናል። ለዚህ ነው ሁል ጊዜ ከእግዚአብሔር ሐሳብ ጋር መስማማት ያለብን። ኢሳይያስ 55 ቁጥር 9 ምን ይላል? መንገዴ ሐሳቤ ከሐሳባችሁ ሰማይ ከምድር ከፍ እንዳለ እንዲሁ አልተገናኘንም። በሰው ሐሳብ የምትመላለስ ከሆነ የሰው ሐሳብ የፈለገ ጥሩ ይሁን። አንዳንዱ ሐሳብ እኮ መጥፎ አይደለም። አትሙት እኮ ነው ያለው። ወስዶ ምንድነው ያለው? አትሙት። ጥሩ ሐሳብ ነው። ጥሩ ሐሳብ ሁሉ ግን የእግዚአብሔር ሐሳብ አይደለም። ፈረንጆች ምን ይላሉ? every good idea is not God's idea ይላሉ። አንዱን አጥፉት ይላሉ ሁሉ ጊዜ። ጉድ ሳይሆን ባድ ብላችሁ ተመላለሱ። አረግን ብላችሁ ከእግዚአብሔር ጋር የምትጣሉበት ጊዜ አለ። ጥሩ አረግን። አንዴ ቸርች ውስጥ ቤተሰቦች አባረሩኝ በእምነት ምክንያት ብላ መጣች። መሪዎች ተሰበሰብንና ለዲያቆናት ሰጠናት። ዲያቆናት የሚያስፈልገውን ነገር ሁሉ አድርጓል። ስደተኛ ነች። የሚያስፈልገውን ነገር ሁሉ አሟሉላት። እንዳይ ቤት ተከራየንና አስቀመጥናት። እየጸለይን እያለ እግዚአብሔር መጣና እንደዚህ አለ፣ በልጄና እኔ መካከል ገብታችኋልና ውጡ አለ። እንዴ ስደተኛን መቀበል ችግረኛን መቀበል አልገባንም። ደጋግሞ እግዚአብሔር በሚገባን በእኔና በልጄ መካከል ገብታችኋል ውጡ አለ። በኋላ ጠራናትና እኛ ለእግዚአብሔር መታዘዝ አለብን። ከዚህ በኋላ የቤት ኪራይ አንከፍልም፣ ከዚህ በኋላ የምግብ አንሰጥም፣ ከዚህ በኋላ የቅባት አንሰጥም፣ አናቀሽም። እግዚአብሔር ውጡ ብሎናል። ይሄ ከእግዚአብሔር አይደለም ሐሰተኛ ትንቢት ነው አለች። በኋላ ሲቸግራት ወዴት ሄደች? የወለደ አይጥልም ይባላል አገር ቤት። ወደ ቤተሰቦቿ ስትሄድ ድሮም ላያዋጡሽ እነዚህ ጋር ሄደሽ በግቢ ያሏትና ከእህቷ ጋር እንድተኛ እህቷ ክፍል አስገቡ። የመጀመሪያ ሌሊት በገባች ሌሊት በእህቷ ውስጥ የነበረ አጋንንት ጮኸ። ቤተሰቡን ሁሉ ታሪኩን ላሳጥርላችሁና ቤተሰቡን ሁሉ ጌታ ተቀለለው። ዛሬ አብረውን ያመልካሉ። ክብር እኛ በዚያ ቤት መዳን እንዲሆን እግዚአብሔር የመረጣትን ልጅ አውጥተን ምን ልናረግ ነው? እንደፈለጉ በቃ የምትፈልገውን እያሟላን ስፖይል ልናረጋ ስንል እግዚአብሔር አይቻልም ማለት ትመለሳለ። every good idea is not God's idea። መመላለስ ያለብህ ወንድሜ ይሄ ጥሩ ነው፣ ይሄ ይሻላል፣ ይሄ ሸጋ ነው በማለት ሳይሆን ይሄ የእግዚአብሔር ሐሳብ ነው። አሜን። የእግዚአብሔር ሐሳብ ጋር ተስማምተህ ትኖራለህ። በሰውኛ ሐሳብ በካልኩሌሽን አትኖርም። ክብር ለጌታ ይሁን። ካልኩሌሽን ሳይሆን የሚያኖርህ ከእግዚአብሔር ጋር የምትቀበለው የምትነጋገረው የእግዚአብሔር ቃል ያኖርሃል። አሜን። ፓስተር እንቀጥል ቶሎ ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ከ24 ጀምሮ እስከ 28 ደግሞ ታነብልኛል። ስሙ። ሶስተኛ ግጭት ሽዑ ኢየሱስ እንደቀ መዛሙርቱ በሎም ንህይወቱ ቅድሕና ዝደሊ ክትፋእ እዩ እቲ ንህይወቱ ምእንታይ ዘጥፋእ ከዓ ክረኽባ እዩሞ ክስዕበኒ ዝፈትን ተሎ ህይወቱ ቀቢጹ መስቀሉ አልዒሉ ይስዓበኒ ንሰብከ ኩሉ ዓለም ረቢሕስ ነፍሱ እንታይ ኣጥፍአ እንታይ ይጠቕሞ ወይስ ሰብ በጃ ነፍሱ እንታይ ክህብ እዩ ወዲ ሰብ ብኽብሪ አቡኡ ምስ መላእክቱ ክመጽእ እሞ ሽዑ ነፍስ ወከፍ ከከም ግብሩ ክህቦ እዩ ካብዞም ኣብዚ ደው ኢሎም ዘለው ንወዲ ሰብ ብመንግስቱ ክመጽእ ከሎ ክሳዕ ዝርእይዎ ንሞት ከቶ ዘይጥዕምዋ ከም ዘለው ብሓቂ እብለኩም። ጌታ ይባርክ። ሶስተኛው የመጀመሪያው ግጭት ምንና ምንድነው ያልኳችሁ? እስቲ ጥሩ ተማሪዎች ከሆናችሁ ንገሩኛ። የመጀመሪያው ግጭት ምንድነው? ኮንፍሊክቱ የመረጃና የመገለጥ። ሁለተኛው ግጭት የሰው ሐሳብና የእግዚአብሔር ሐሳብ። ሶስተኛ ግጭት
የማግኘትና የመስጠት የመሰብሰብና የመበተን ግጭት። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ምን ቢያደርግ ቢያጎድል ምን ይጠቅመዋል? ሰብስበ ነፍስ ቢጎድል ምን ይጠቅማል? አዎ የዓለም ሲስተም፣ የዓለም አካሄድ፣ የዓለም ምክር፣ የዓለም ሁሉ ነገር ሰብስብ ነው፣ የራስ አድርግ ነው። እኔ ግን እላችኋለሁ ማንም ራሱን ባይክድ መስቀሉን ተሸክሞ የማይከተለኝ ቢኖር ራሱን ያልካደ ራሱን የማይሰጥ ከራሱ ጀምሮ መሰብሰብ ሳይሆን ሰጪ ያልሆነ ቢኖር ነፍሱን ያጎድላል። ነፍሱን የሚያተርፍ ግን ራሱን በእግዚአብሔር መንግሥት ውስጥ የሰወረ ራሱን መስዋዕት አድርጎ ያቀረበ ነው። እግዚአብሔር ይመስገን። ስለዚህ አለለው በተቻለ መጠን ምን አርግ? ሰብስብ፣ ለራስህ ኑር። ኢንዲቪጁዋሊዝም፣ አንተ ለአንተ ያለው አንተ ነህ። ማንም ሊኖርልህ አይችልም። ለልጆችህ ያለው አንተ ነህ። ለልጆችሽ ያለሽው አንቺ ነሽ። ይኸውልህ አንተ ባትኖር ልጆችህ የሉም። አንተ ባትኖር ሰው ሁሉ ይበተናል። ስለዚህ መጀመሪያ ራስህን መጀመሪያ ያንተን ነገር አስተካክል ይላል። ይሄ ውስጥ ነው ያለነው ወገኖቼ። ይኸውላችሁ ጌታ ኢየሱስ ክርስቶስ ግን ግልጽ ነው የተናገረው። አሁን እግዚአብሔር ሐሳብ ከእግዚአብሔር ዓላማና ከእግዚአብሔር የኪንግደም አስተሳሰብ ጋር መኖር ፈለጋችሁ ለራስ ሳይሆን ለመንግስቱ አስብ። ክብር ለጌታ ይሁን። ራስህን ምን አርግ? ለእግዚአብሔር መስዋዕት አድርገህ አቅርብ። መስዋዕት አድርገህ ጊዜህን ሰዋ፣ ገንዘብህን ሰዋ፣ እውቀትህን ሰዋ፣ ጉልበትህን ሰዋ። ትላንትና እየተናገርኩ ነበረ። እግዚአብሔር የሚፈልገው ቅራሪ አይደለም። እግዚአብሔር የሚፈልገው የመጨረሻውን አይደለም፣ አናቱን ነው የሚፈልገው። በኩር ስጠኝ ነው የሚለው። የመጀመሪያውን ስጠኝ ነው የሚለው። ክብር ለጌታ ይሁን። የመጀመሪያውን ነገር ለእግዚአብሔር መስጠት አለብህ። ዓለም ልክ ነው እንዴት ብለህ ራስህን አድን ኢንዲቪጁዋሊስቲክ ነች። ምን አገባ በኔ ጉዳይ ምን አገባ እንድትል ራስህን በተለያየ አይነት መልኩ ፕሮቴክት እንድታደርግ ነው ዓለም የምትሰብከው። ጌታ ኢየሱስ ክርስቶስ ግን መጀመሪያ ራስህን ካድ። ከእግዚአብሔር ሐሳብ ጋር በኮንፍሊክት ውስጥ መኖር ከፈለግ ራስህ ሳይሆን ለእግዚአብሔር ኖር። እግዚአብሔር ወደዚህ ምድር ሲያመጣን ደጋግሜ ነው የምናገረው፣ አሁንም እነግራችኋለሁ። እዛ ሀገር ማኖር ስላቃተው እዚህ ሊያኖረን አይደለም ያመጣን። እዛ ሀገር መብላት ስለማንችል እዚህ ሊያበላን አይደለም የመጣው። እዛ ሀገር መውለድ ስለማንችል እዚህ እንድንወልድ አይደለም ያመጣው። ልጆቻችንን እዛ ማሳደግ ስላቃተን እዚህ ልጆቻችንን እንድናሳድግ አይደለም ያመጣን። እዚህ ያመጣን ለዓላማ ነው። እዚህ ያመጣው መንግስቱን ነው። ሃሌሉያ። አንድ ሰው ፈጣን ሰው እስቲ ጉግል አውጡ። ሰሞኑን አንድም ቦታ ተናግሬያለሁ ፓስተር በነበርክበት። እስቲ ሞባይላችሁን ስማርትፎን አውጡና ጉግል ክፈቱ እና ሲሪን ጠይቋት ከፈለጋችሁ። how many churches are closed in Canada በሉ። ካናዳ ምን ያህል ቤተክርስቲያን ተዘጋ ብላችሁ ጠይቋት ሲሪን። መልሱን ያገኘ ሰው ይንገረኝ። መረጃ ለዚህ ጥሩ ግን አንመራበት። ያገኘ ሰው አለ? ፈጣን ሰው አቤት አቤት። ና እስቲ አንዴ ቁምና ንገረን፣ ሁሉም ይስማ። ካናዳ የተዘጋውን ቸርች ስሙ። ስንት ይላል? 9000። አቤት እንዴት ደስ እንዳለኝ ቅድም ቪዲዮ ቀርጻ አይሳችኋል? ልጆቹ ሲነሱ yes እነሱ የካናዳ ተስፋ ናቸው። ሃሌሉያ። እዚህ ተስፋ የቆረጠ የወደቀ እየተዘጋ ያለ እየወደቀ ያለ ማህበረሰብ ባንቺ ተጠቅሞ እንደገና ሊያስነሳ ነው። ሃሌሉያ። እስቲ ከዚህ በኋላ በሉ። እስቲ ቃል ግቡ። ከዚህ በኋላ በሉ
በካናዳ ቸርቾች አይዘጉ ይከፈታሉ እንበዛለን በሉ እስቲ አንዴ ወገኖች እዚያ ያላችሁት ለመብላት ለመጠጣት አይደለም እግዚአብሔር ዓላማ አለው ራስህን ክደ ለእግዚአብሔር መንግስት ስትኖር ሃሌሉያ ልጥፋ እንኳን ብትል አትጠፋም እግዚአብሔር ያኖርሃል እግዚአብሔር ያበዛሃል እግዚአብሔር ያሻግራል ወንዶችን ይሄን አፍል በጣም ደስ ይላል የእናንተ ቸርች አይደለም የሚዘጋው የኛ ነው ግን እናንተ እየከፈታችሁ ነው ክብር ለጌታ ከዛ እናንተ ናችሁ ለካናዳ ተስፋ አሉ እኔ ወገኖቼ ከእግዚአብሔር ጋር በዚህ ኮንፍሊክት ውስጥ አውቃለሁ ትልቅ ኮንፍሊክት ውስጥ ነው ያላችሁት አሁን የመኖር ጥያቄ አለባችሁ አንዳንዶቹ ገና ብዙ የምታስቡት ነገር አለ ግን ማንም ማትረፍ የሚፈልግ ቢኖር በእግዚአብሔር መንግስት እሳቤ ውስጥና በእግዚአብሔር መንግስት ቫሊ ውስጥ ራሱን ይሰውር ራሱን እዛ ጋር ያገኘው እዛ ጋር ስትኖር ሃሌሉያ በዛው ስትኖር ልጥፋ እንኳን ብትጠፋ በሰው ሐሳብ በሰው አስተሳሰብ በካናዳ አስተሳሰብ እገባለሁ ካል ትጠፋለሽ እውነት ነው ምነግርሽ ያጠፋል ልጆች ይጠፋሉ ትውልድ ይጠፋል ነገር ግን መዳን ከፈለክ ወደ እግዚአብሔር ሐሳብ ናና ከእግዚአብሔር ጋር ተስማምተህ ነው ኢየሱስ ጌታ ነው መስቀሉን ስትሸከም መስቀሉ ያሻግርሃል ካናዳ ውስጥ ብዙዎች ሞክረዋል እንደው ከናንተ በላይ ስለማቀው አይደለም ሀገሩን ካነበብኩት እንደው ዝም ብዬ ኢንፎርሜሽን ሰበስባለሁ ብዙዎች ሞክረዋል ሰውኛ ሞክረዋል ነገር ግን አሁን በመንፈስ ቅዱስ በእግዚአብሔር ኃይል በእግዚአብሔር መገለጥ በመንፈስ ቅዱስ መረዳት እግዚአብሔር አለማምዶ ባመጣን በተለማመድነው በዛ በመንበርከክ በጾምና ወገኖቼ ካናዳ ትንበረከካለች ለእግዚአብሔር ሐሳብ ትገዛ ኦልቼ ነው የምናገረው ጊዜ እያጠፋው አይደለም እግዚአብሔር ስለተናገረኝ እናገራለሁ እግዚአብሔር ልጆቹን ያስነሳ እንዴት ይሆናል ትላላችሁ እስቲ እግዚአብሔር ይችላል በሉ አንዴ እግዚአብሔር ይችላል በሉስ ስለዚህ እዚህ ነው ያለው ማንም በእግዚአብሔር መንግስት ውስጥ ይኸውልህ ላንተ በመሰብሰብ ጊዜህን ከሰጠ ለእግዚአብሔር መንግስትና ለእግዚአብሔር ሐሳብ ራስህን ካስገዛ እግዚአብሔር ምን ያደርጋል ማንነትህን እንኳን ሃሌሉያ አስተካክሎ ይሰጣል ራሱን ፓራዶክስ ይሉታል ያጠፋ ያገኛል ጴጥሮስ ራስህን አድናለሁ ኖ ፕሪንሲፕሉ ይሄ አይደለም ራሴን ለሌሎች ሰጣለሁ የስንዴ ቅንጣት መሬት ላይ ካልበሰበሰች እንዲሁ ትቀራለች እዛ ይዘራለሁ ብዙዎች እንደገና በዛ ፍሬ ይወጣሉ ለብዙዎች ነፍሱን አሳልፎ ሊሰጥ የሰው ልጅ መጥቷል ወደዚህ የመጣሁት ለብዙዎች መዳን ምክንያት ለሆነ እንጂ ለራሴ አይደለም ራሴን ለማዳን ልሯሯጥ አይደለም ለብዙዎች በረከት ሆን ዘንድ ለብዙዎች የመዳን ምክንያት ይቻለው ይሄንን ፕሪንሲፕል ይሄንን አካሄድ እያንዳንዱ እኔን የሚከተል መከተል አለበት አንተ ለሆ ለብዙዎች በረከት ሆን ዘንድ አንቺ ዘለሹ ለብዙዎች በረከት ሆኝ ዘንድ ግዴለም አሁን ማንም ሪኮግናይዝ ያላላችሁ ይመስላችኋል ገቡ ስትወጡ ምንም ያላዩአችሁ ይመስላችኋል ግን ያዩአችኋል ማን ነው ሄስ ሁሉ ጊዜ ደስተኛ ነው ሁሉ ጊዜ ያመሰግናል ሁሉ ጊዜ ደስ ያለው ነው ስራ የሚሰራው ሁሉ ጊዜ ንቁ ነው ምክንያቱም ያውቃሉ ምክንያቱ ኢየሱስ አንተ ምልክት ነህ በቃ መጽሐፍ ለሚል ነው ምልክት አድርጎ ነው ያስቀመጣችሁ ክብር ለጌታ ምልክት አድርጎ ያስቀመጣችሁ ስለዚህ የጌታ ምልክት ናችሁ የጽድቅ ምልክት ናችሁ ስለዚህ በእግዚአብሔር መንግስት ውስጥ ራሳችሁን አኑሩ በእግዚአብሔር ፕሪንሲፕል ውስጥ ኑሩ በእግዚአብሔር እሳቤ ውስጥ ኑሩ አይዟችሁ አጠፉ
ሞኝነት ይመስላል አሁን እዚህ ጋር ተሰብስበን ሃሌሉያ ስንል አዎ ሞኝነት ግን አይደለም ክብር ለጌታ ይሁን አትርፈናል አይን ሁሉ ጊዜ ሳስብ ድሮ ልጅ ሆኜ ያነበብኩት መጽሐፍ ትዝ ይለኛል ከራሻ ድሮ ኩራዝ አሳታሚ የሚባል እየጻፉ የሚልኩልን የልጆች መጽሐፍ ነበርና አንድ የልጅ መጽሐፍ ሳነብ ታሪክ ነው ሳነብ ሳይቤሪያ የሚባል አለ ሳይቤሪያ በጣም ቀዝቃዛ ነውና ፖለቲካውን ተቃወሙና ሶስት ጓደኛሞች በሄሊኮፕተር ወስደው ይሞቱ ተብሎ ሳይቤሪያ ይጣላቸው ከዛ ቆመን ከምንሞት ለምን አናቋርጥም ብለው ጀመሩ እርምጃ ሄዱ አኛው ደክሞ ተወደቀ ብርዱ አልቻለው ጓደኛው እስከ ዛሬ ድረስ ዋጋ የከፈልኩትንማ ጥያል ሄድም ሲል አኛው ራስህን አድን ነው ብሎ ሄደ ራሴን አድናለሁ ብሎ ሄደ ግን ወዳጄ አብሮኝ ዋጋ የከፈለውንማ ጥያል ሄድም ብሎ ተሸክሞ ትንሽ ከሄደ በኋላ ያኛው ወድቋል ራስህን አድን ያለው ወድቋል በረዶ ላይ ኦሬዲ አልፏል ስለዚህ ምንም ማድረግ አልቻለም ይሄንኑ የተሸከመው ሄደ እና ሄደው ሳይቤሪያን አቋርጠው በሰላም ኖሩ እንዴት አቋረጡ ተብሎ ጥናት ሲደረግ ለካ ሱቱም ዝም ብሎ በራሳቸው ቢሄዱ ኖሮ ይሞቱ ነበር ይሄኛው አንስቶ ሲሸከም እዚህ የተሸከመው ቦታ ፍሪክሽን ወይም ሰበቃ ሙቀት እየፈጠረ ያ ሙቀት ለሁለቱ እየተካፈሉ ነው የተሻገሩት በጣፋም ልጥፋ ሲል ለካ ይድናል ራሴን አድናለሁ ብሎ የሮጠው ሞተ በሞትም ከወዳጄ ጋር ሞታለሁ ብሎ የተሸከመ ግን ዳነ ጌታ እንደዛ ነው የሚለው ይኸውላችሁ ስለ እግዚአብሔር ራሱን የሚሰጥ ራሱን ለጌታ ነገር የሚሰጥ ይድናል ስለ እግዚአብሔር መንግስት ያለው ነገር ሁሉ መስዋዕት ያደረገ ቢሆን እሱ በረከትን ያገኛል የካናዳን ብርድ የካናዳን ይሄን ሴኩላር የሆነ ሰውኛ የሆነ አብሮን የሚይዝ የተተበተበ አሰራር የምታልፈው ለእግዚአብሔር ሐሳብ በመገዛት መስቀሉን ስትሸከም ያድናል መስቀሉን ስትሸከም አንተ በተለያየ አይነት መልኩ መከራ እንኳን ቢመጣ ጌታ ያሻግራል ስለዚህ ለእያንዳንዱ እንደ ስራው ያስረክበዋል ይላል አለው ዋጋ ከጌታ ዘንድ አለ እንደው as a matter of fact በጣም እንኳን ካናዳ እንኳን ባትከፍላችሁ ጌታ ግን ይከፍላችሁ እግዚአብሔር ወገን ነው እዚህ ነው ለእግዚአብሔር ወገን ለመሆን እሱን ከያዛችሁልኝ ይበቃል ግጭት ውስጥ ነው ያለነው በጣም ኃይለኛ ኮንፍሊክት ውስጥ ነው ያለነው ግጭት አለ ለማለት እንዴት ነው የሚሆነው እዚህ ስርዓት ውስጥ እንዴት ነው የሚሆነው አዎ በጣም አስቸጋሪ ግን ለእግዚአብሔር ወገን ሁኑ እግዚአብሔር ደግሞ ሁሉ ጊዜ ይመራችኋል ድምጹን ያሰማችኋል የእግዚአብሔር ድምጽ የራቀ አይሆንም አፈላልገ በነብይና በእንትን ሶኮልድ አገልጋዮች በመገለጥ በሚባለው ሳይሆን ቁጭ ብለ እግዚአብሔር ይናገራል አሜን የእግዚአብሔርን ድምጽ እየሰማችሁ ትኖራላችሁ ሌላ ድምጽ አይደለም ድፍረትን ይሞላባችኋል ለሰው ስርዓት ትላንትና ስናገር የነበራችሁ ማታ አልጫውን በሰው ከመረገጥ ወደፊት ምንም እድል የለውም ይላል ፈለክ በእግዚአብሔር ሐሳብ ውስጥ ነው ክብር ለጌታ ይሁን ይሄ ስርዓት ረጋጭ ስርዓት በይበልጥ መንፈሳዊውን ነገር ለመርገጥ ትልቅ አሰፍስፎ የተነሳ ግን ለእግዚአብሔር ስትቆም እግዚአብሔር ታምራት እየሰራ ያኖራል እኔ ካናዳ ውስጥ ወንጌል የመስበክ ፈቃድ ለማግኘት ኢንተርቪው ነበረኝ ያው አንዳንዶቻችሁ እንደምታውቁ እዚህ
ክሬዴንሻል ማግኘት አለባችሁ። እና የኢንተርቪው ጊዜ የቁኝ ወንድና ወንድ አጋባኝ ብሎ ቢመጡት አጋባለሁ ያሉኝ። ምን የሚል ይመስላችኋል? አላጋባም። እንዴ ፈቃድ እኮ የምትጠይቀው የክለርጂ ፈቃድ እኮ ነው። አላጋባም። በውስጤ ከፈለክ ካናዳ ይቅርብኝ። እውነት በጌታ ፊት ነው የምላቸው፣ እየተቀዳም ስለሆነ አላጋባም። ጨርሰናል አሉኝ። እሺ በቃ እንዳልሰጡኝ ነው የገመተ። ግን በነጋታው ኢሜይሌ ላይ you are approved የሚል መጣ። አንዳንዴ የግድ ጫና የሚፈጥርባችሁ ነገር ሊመጣ ይችላል። ግን እናንተ ጫና እንደፈጠራችሁብኝ ሁሉ እኔም የጽድቅን ጫና ፈጥራለሁ ነው ያልኩት። እኔም የራሴን እምነት የማራመድ መብት ለሁሉም እሺ ብለህ አችልም። እስቲ ከጎናችሁ ሰው ለሁሉም እሺ ብለህ አችልም በሉት። አሁን እኮ አንዳንዱ ምን እንደሆነ ታውቃላችሁ? አንተ እሺ አዎ እሺ አንተም ልክ ነህ። ማንም ሁሉም ልክ ሊሆን አይችልም። እየሰማችሁ ነው? ሁሉም ልክ ሊሆን አይችልም። ልክ የሆነው ኢየሱስ ብቻ ነው። አንተም ልክ ነህ። አንዴ የቀበሌ ሊቀመንበር ስብሰባ እየመራ ለምክትል ሰብሳቢው እንደዚህ ያለው፣ አንዴ ወሽሩም ደርሼ የመጣው ስብሰባው እመራለሁ እና ዋናው ሰብሳቢ ሲሄድ ሁለተኛው ይመራል። እሺ ጥያቄ ያለው ሲል ከዚህ በኩል መብራት ይፋ ስለሆነ መብራት ይብራ አለው። እሺ ይበራል አለ። እሺ አንተ ሲለው አይ እዚህ የለበትም ስለሆነ ሴኩሪቲ ኤሪያ ስለሆነ የመንግስት ልክ ነህ አለ። አንደኛው እንዴ እሱ መብራት ይብራ ሲልህ ልክ ነህ አልክ። እሱ ደግሞ መብራት አያስፈልግም ስትል ልክ ነህ አልክ። ማን ነው ልክ? አንተም ልክ ነህ። ምን አጨቃጨቀኝ? ማስክ ይመጣ ሰውየው ወሽሩም ደርሶ እስኪመጣ ሁሉም አንዳንዱ ሊኖር እንጂ ልጆቼ ያሳድግ እንጂ ሁሉም ቸርች ሲመጣ አሜን ሃሌሉያ ኢየሱስ ጌታ ነው ይላል። እዛ ሴት ደግሞ ምን ይመስላል? ልክ ነው። ሁሉም ልክ አይደለም። ኢየሱስ ልክ ነው። ይሄ ቃል ልክ ነው። ይሄ የሚያስተምር ልክ ነው። ይሄንን ቫዮሌት የሚያደርግ የሚያበላሽ ነገር ካለ ብጠፋም እጠፋለሁ፣ ግን አልጠፋም ድናለሁ። አሜን። እንደዛ ነው የሚለው። ለእግዚአብሔር መንግስት ጉዳይ ራሱን የሚያጠፋ ቢኖር ምን ያረጋታል? ያገኛል። አይ ነው በጣም ሴንሲቲቭ ነገር እየተናገርኩ ስለሆነ ግን ጌታ ይመስገን። ሃሌሉያ። እስቲ ጌታ ይባርክ በሉኛል። ሁሉም እሺ እያሉ 9,000 ዘጉ። 9,000 እሺ ሲል 9,000 ግጥም ሆነ አይደል? እሺ ሁሉንም እሺ ሲል ዝግት የሚፈልገው ሰይጣን እሱ ነው። ዝግት ልባርካችሁ እስቲ። እምቢ ማለት እግዚአብሔር ያስተምራችሁ። አሜን። እምቢ እኔ ድሮ ትዝ ይለኛል፣ አላቅም እንግዲህ ኤርትራ አካባቢ ይኖር አይኖር ፉከራ የሚባል ነገር አለ። ጦርነት ሊወጡ ሲሉ ሲፎክሩ ምን ነው የሚሉት? እምቢ ይላሉ። አይሆንም። እንደዚህ አይነት የእምነት ጀግና እግዚአብሔር ያብዛል። እምቢ ከእግዚአብሔር ሐሳብ ጋር የሚቃረን ነገር እምቢ፣ ቅድስናዬን የሚያረክስ ነገር እምቢ፣ አገልግሎቴን የሚያስጥል ነገር እምቢ፣ ህብረቴን የሚያጠፋ ነገር እምቢ፣ ወንድሜን የሚጎዳ ነገር እምቢ፣ ፍቅርን የሚያጠፋ ነገር እምቢ። ደግሜ እባርካችኋለሁ ማለት ጸጋ እግዚአብሔር ያብዛላችሁ። ለሁሉም እሺ ብላችልማ። አሁን እኮ ሰው ሁለት ቦታ ነው የሚኖረው። ሁለት ቦታ ሁለት ማሊያ ለብሷል። ወታደር ቤት አንዱ ጦርነት ተፋፋመ። ጦርነቱ ሲፋፋም አንደኛው ለብሷል፣
አንደኛው አረንጓዴ እሱ የለበሰው አረንጓዴ ሚሊተሪ ልብስ ነው። ቀይ የለበሱት እያጠቁ ስለዚህ የምድነው አለ ለብስ ነው አለ። ከዛ ከሞተ ወታደር አመጣና ቀይ ሱሪ ለበሰ። አረንጓዴ አይ ቆይ ግዴለ እነዚህ የኛዎቹ ደግሞ ሲያውኝ አረንጓዴውን ሲያው ይተውኛል፣ ቀዩን ሲያው ደግሞ እነዛ ይተውኛል ብሎ ቀይና አረንጓዴ ለብሶ ሲወጣ ቀዮቹ አረንጓዴውን አይተው ደረቱን፣ አረንጓዴዎቹ ቀዩን አይተው እግሩን በሁለት ጥይት ተመቶ ሞተ። አንዳንዱ እንዲኮንል ዓለማዊ የሆነውን ነገር ሲመጣ ጌታ እዚህ ይነቅለዋል። እዚህ ደግሞ የተማረውን ሄዶ ሌላ ጋር ያስመታል። ይቅርታ የሆኑ ሰዎች ቅር እንዳይላቸው እንጂ አንድ ሰውዬ ሁለት ሚስት አገባሉ። አገር ቤት ነው። አንዷ ወጣት ነች፣ አንዷ ደግሞ በእድሜ ገፋ ያደረገች ነች። እና በእድሜ የገፋችው ጋር ሲያድር ሽማግሌ እንዲመስልላት ጥቁር ጥቁር ጸጉሩን ትነቅላለች። ወጣቷ ጋር ሲያድር ወጣት እንዲመስልላት እንቅልፍ ሲወስደው ነጭ ነጩን ትለቅማለች። መጨረሻ ሰውየው መላጣ ሆነ። አንዳንዱ ጣዕም የሌለው መላጣ የሆነው በቃ በሁለት አቅጣጫ በሁለት ዓለም ስለሚኖር ነው። እግዚአብሔር ዛሬ ይለይልን። ለእግዚአብሔር ወገን በመሆን በዚህ ቴንሽን በበዛበት ኮንፍሊክት በበዛበት በጣም በተወጠረ ዓለም ውስጥ ለእግዚአብሔር ወገን ሆነን እንድናልፍ እግዚአብሔር ቻሌንጅ አምጥቶብናል። ዛሬ እኛ ጋር ነው ያለው። እግዚአብሔርማ አምጥቶናል። እዚህ ከእግዚአብሔር የጎደለ ምንም ነገር የለም። ከእግዚአብሔር የጎደለ ምንም ነገር የለም። ትላንትና በባዶ የረዳህ እግዚአብሔር ዛሬም ሊረዳህ የታመነ አምላክ። ትላንትና ድረስልኝ ስትለው የደረሰ አምላክ ዛሬም በዚህ ሁኔታ ውስጥ በዚህ ቻሌንጅ ውስጥ ደርሶ ሊታደግህ የታመነ አምላክ። ይሄን ተናግሬ ወደ ጸሎት እንሄዳለን። ብዙዎቻችን በችግር ተፈትነን 100% አግኝተናል። ብዙዎቻችን በስደት ተፈትነን ወጥተናል። ጌታ ሆይ አድነኝ ብለን ብዙዎቻችን ጌታ አድነናል። አሁን ደግሞ እየተፈተን ያለነው በሙላት። አሁን ደግሞ እየተፈተን ያለነው በጋብ ነው። አንድ አክስቴ አለች፣ ሀብታም ናችና ከሀገር ቤት ሰው ሲመጣ ምግብ በደንብ ይሰጠዋል። ይበላና የሀገር ቤት ሰው ይሄ የሚጣፍጥ ምግብ ሲያገኝ በጣም ነው የሚበላውና ሜዳ አለ ወጥቶ በቃ ቁንጣን ይባላል። በትግርኛ ምንድን ነው ይባላል? ቁንጣን በቃ ቅርጻጽ ይዘውና እንትን ላይ ሜዳ ሲንከባለል እሷ ፎቅ ላይ ሆና ትስቃለች። ወይ ጉድ! ይሄ ገበሬ ጥጋብ የቻለው ራእዮላችሁ ጥጋብ መቻል አቅቶት ሲንቆራጠጥ ይውትላል። ምን ትላለች? ከራበው ይልቅ ለጠገባ አዝናለሁ ትላለች። ብዙዎቻችን እግዚአብሔር ረድቶን በብዙ ነገር አልፈን ጌታም ረድቶን ጸሎታችንን ሰምቶ እዚህ ያለን አሁን እየተፈተን ያለነው በሙላት። ሙላት ደግሞ ብዙዎችን ጥሏል። ተመልከቱ ዳውያን፣ ተመልከቱ አጠገባቸው ያሉን ሰዎች፣ ተመልከቱ እንዴት ስፖይል እንደሚያደርጉ ህይወታቸው። እግዚአብሔር ይኸው አገልጋዩን ልኮ እኔ ብዙ ልናገር የምችልበት ትሄዳለህ፣ ታልፋለህ እንደዚህ ማለት ይችላል። ግን ይሄ ነው በውስጤ የሞላው። ለእግዚአብሔር ወገን ሁኑ። ሌሎች በወደቁበት ወጥመድ አትውደቁ። ተራ ኑሮ አትኑሩ። ተራ ኑሮ እስቲ ተመልከቱ። ምንድነው ያተረፉት? ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ጥቅም አለው? ራቁቱን እየሄደ ነፍሱን ቢያጎድል ምን ጥቅም አለው?
በየቀኑ ፍሪጁ ሞልቶ ነፍሱን ቢያጎድል ምን ጥቅም አለው? ልጆች ወልዶ ልጆቹን ክል እያበላ እያጠጣ እያስተማረ ነፍሳቸው ቃነ ምን ጥቅም አለው? መጽሐፍ እኮ በትክክል ነው ያስቀመጠልን። ምን ሁሉ አትርፋችሁ ነፍሳችሁ ቢጎድል ምን ጥቅም አለው? ስለ ነፍሳችሁ አስቡ። ለእግዚአብሔር ወገን ሁኑ። እግዚአብሔር ይሄን ቻልቷል። ጌታ ይርዳል። እንጸልያለን። እስቲ ተረጋግተን እንጸልያለን። ሃሌሉያ። እስቲ ትንሽ ራሳችንን እንይ። እግዚአብሔር ራሳችንን ሊናገረን ወዷል። እግዚአብሔር በመገለጡ ባለጠግነት ሊባርከን ወዷል። እግዚአብሔር ከራሳችን ጋር ከእያንዳንዳችን ጋር ጉዳዩን ሐሳቡን ሊፈጽም የእግዚአብሔር ፈቃድ ሆኗል። አንድ ነገር ግን እነግራቸዋለሁ። እግዚአብሔር ወደዚህ ምድር ያመጣችሁ የሱን ሐሳብና የሱን ፈቃድ ሊፈጽምባችሁ ነው። እቺን ምድር ሊታደግ ነው አይመስላችሁም? እቺን ምድር ግን እግዚአብሔር ሊታደግ እናንተን እግዚአብሔር ወዶና ፈቅዶ በዚህ አላችሁ። ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው ተመዝኖ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ስራዬን ልጨርስ። ሲተጉ የሚያገኛቸው ሲመጣት ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው ተመዝኖ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ሌት ተቀን ልትጋና ስራዬን ልጨርስ። ሃሌሉያ ሃሌሉያ ሃሌሉያ። ሲል እግዚአብሔር ወገን እሆናለሁ። በዚህ ግጭት ውስጥ ለእግዚአብሔር ወግናለሁ። በቃ ከእግዚአብሔር ሐሳብ ጋር ተስማምቼ ማለፍ እፈልጋለሁ። ዛሬ እግዚአብሔር ተናግሮኛል የምትሉ ቆማችሁ ጸልያለን። ሃሌሉያ። ኦ ጌታ ሆይ ስራ ድንቅ ነው፣ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ ከአእምሮ በላይ ነው። ኦ ጌታ ሆይ ኦ
ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ ከአእምሮ በላይ ነው። እንድገመው እስቲ ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ በአእምሮ ሃሌሉያ። በእውነት እንጸልያለን። የጌታ መንፈስ በዚህ አለ። በእውነት ካደራረግ ከአእምሮአችን በላይ የሆነ ነገር እግዚአብሔር ሲያደርግ ታያላችሁ። ከጠበቃችሁት በላይ እግዚአብሔር ሲያደርግ ታያላችሁ። እግዚአብሔር ሲገዛችሁ ታያላችሁ፣ ሲቆጣጠራችሁ ታያላችሁ። ሃሌሉያ። ኦ ጌታ ሆይ፣ ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ ተወራርጄ ያላፈርኩበት፣ ተወራርጄ ያላፈርኩበት፣ ተወራርጄ ያላፈርኩበት፣ ተወራርጄ ያልከሰርኩበት፣ የባሱም ብዬ የታመንኩበት አባት አለኝ። አባት 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 አለኝ፣ አባት አለኝ የማይለየኝ፣ ተወራርጄ ያላፈርኩበት፣ ተወራርጄ ያልከሰርኩበት፣ ይባሱም ብዬ የታመንኩበት አባት አለኝ። አባት 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 አለኝ፣ አባት አለኝ የማይለየኝ። እግዚአብሔር ግርም ይለኛል፣ እግዚአብሔር ድንቅ ይለኛል፣ እግዚአብሔር ግርም ይለኛል፣ እግዚአብሔር ድንቅ ይለኛል። እስቲ መልካም ነው በሉ አንዴ። መልካም ነው፣ መልካም ነው፣ መልካም ነው፣ መልካም ነው። ድገሙ። መልካም ነው፣ መልካም ነው፣ መልካም ነው፣ መልካም ነው፣ መልካም ነው። መንገድ ላይ ጥሎኛል ሄደ፣ ደከመኝ ሰለቸኝ አላለ። መንገድ ላይ ጥሎኛል ሄደ፣ ደከመኝ ሰለቸኝ። እስቲ ድገሙት። መንገድ ላይ ጥሎኛል ሄደ፣ ደከመኝ ሰለቸኝ አላለ። እግዚአብሔር ትልቅ ነው እላለሁ፣ እግዚአብሔር ትልቅ ነው እላለሁ፣ እግዚአብሔር ትልቅ ነው እላለሁ፣ እግዚአብሔር ትልቅ ነው እላለሁ። እግዚአብሔር ድንቅ ይለኛል። አሜን ሃሌሉያ። እግዚአብሔር ግርም ይለኛል፣ ሃሌሉያ ድንቅ ይለኛል። እግዚአብሔር
ድንቅ የትላንትናው እግዚአብሔር ዛሬም ያው ነው። እግዚአብሔር ድንቅ ይለኛል። እግዚአብሔር ድንቅ እስቲ አንድ አውጁ። መልካም ነው በሉና፣ መልካም ነው፣ 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 መልካም ነው። ሃሌሉያ። ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። አቤቱ ክብር ላንተ ይሁን። በዚህ ውጥረት በበዛበት፣ ሁከት በበዛበት፣ ኮንፍሊክት በበዛበት፣ ግጭት በበዛበት እኔ ያለው ስላልከን እናመሰግናለን። አሁንም መልካምነት ስላላለቀ እናመሰግናለን። አሁንም መልካምነት ጌታ ሆይ ከኛ ጋር ስላለ እናመሰግናለን። አሁንም በእኛ ላይ ተስፋ ስላልቆረጥክ እናመሰግናለን። አሁንም በእኛ ላይ ትልቅ ዓላማ ስላለ እናመሰግናለን። ጌታ ሆይ የምታስሩት ይታሰራል አልከን፣ የምትፈቱት ይፈታል አልከን። ብዙ የታሰሩ አሉ መፈታት የሚገባቸው። ብዙ ተፈተናል፣ እኛ የበላይ ነን፣ እኛ የምንለውን ስሙ ብለው ደግሞ ከኛ በላይ ማንም አይደለም የሚሉ የተፈቱ አሉ የሚታሰሩ። የጠላት አሰራር፣ የጠላት አመለካከት፣ የሰው ሐሳብ ብዙ ምድራችንን ሲገዛ ታያለ። ዛሬ ከወገኖቼ ጋር ተስማምቼ እጥራለሁ። በኢየሱስ ስም የታሰረ ይሁን፣ በኢየሱስ ስም የታሰረ ይሁን ብለሃል ጌታ ሆይ። እንደ ቃል ብለሃል። እኛ ምንም ስለሆነ አይደለም፣ ግን ቃል ኃያል ስለሆነ አንተ ኃያል ስለሆነ ታደርገዋለህ። የውሸት ነፃነት ሰዎችን ወደ ሞት የሚነዳ የሰውን አስተሳሰብ ተጠቅሞ ሎጂክ ተጠቅሞ ጥሩ ሐሳብ የሚመስል ጉድ አይዲያ ነው በሚል አይዲያ ያወጣ ይሄ የጨለማ አሰራር በኢየሱስ ስም አሰር ነው። በኢየሱስ ስም የታሰረ ይሆን፣ በኢየሱስ ስም የታሰረ ይሆን። ሕዝብ ይፈታ፣ ቅዱሳን ይፈቱ፣ ከታሰሩበት ወጥመድ ይፈቱ። እነሆ ፍጥረት ሁሉ የእግዚአብሔር ልጆችን በክብር መገለጥ በናፍቆት ይጠብቃል። ካህናት የልጆችን መውጣት በናፍቆት ትጠብቃለች። ነገር ግን ኑሮ አስራቸዋል፣ ሐሳብ አስሯቸዋል፣ የተለያየ ኢኮኖሚ ጉዳይ አስሯቸዋል። በኢየሱስ ስም ኤፍታ ብያለሁ፣ የተፈቱ ይሆኑ። በኢየሱስ ስም የተፈቱ ይሆኑ። መልካም አንተን ማገልገል ነው፣ ካንተ ሐሳብ መስማማት። እግዚአብሔር ሆይ በተለያየ መረጃ አእምሮአቸውን አጣቦ መንፈሳቸውን ያደከመ በኢየሱስ ስም የታሰረ ይሆን። ዛሬ መንፈስ የተለቀቀ ይሆን፣ በእነሱ ላይ መንፈስ የተለቀቀ ይሆን። ወደ ነበረው ወደ አስለመድካቸው ልብ መልሳቸው። ጴጥሮስን እንደመለስከው ጌታ ሆይ፣ ጴጥሮስን እንደመለስከው ትላንትና የሚሰሙ ትላንት ሰባኪ የነበሩ፣ ትላንት ዘማሪ የነበሩ፣ ትላንት መስካሪ የነበሩ፣ ትላንት ደክሞ የነበረ፣ በቤቱ ውስጥ መሪ የነበሩ፣ አቤቱ ልጆችን ያገለግሉ የነበረ እግዚአብሔር ሆይ በመስጠት የሚደክሙ ነበሩ፣ ዛሬ የደከሙ በኢየሱስ ስም ወደ ቦታቸው ይመለሱ። እስቲ እንደ ጴጥሮስ እጃችሁን አንሱና ሁላችሁም አንዴ በሉ ባክ። እስቲ አድነኝ ብላችሁ ጮሁ ባካችሁ። እስቲ አድነኝ በሉ አንዴ፣ አድነኝ በሉ አንዴ፣ አድነኝ በሉ አንዴ። የካናዳ ኑሮ እያሰጠማችሁ ካለ፣ ሲስተሙ እያሰጠማችሁ ካለ ዛሬ ነው ጊዜው አድነኝ ማለት። አንዴ ጮኻችሁ ግዴ ለማድነኝ ብሉ ባካችሁ። አድነኝ እነግራችኋለሁ። ቅድም እንደዘመር ነው። አሁን ጌታ የመወራረድ ጊዜ ነው። በጌታ የመወራረድ ጊዜ ነው። ጌታ አለ፣ ያድናል፣ ይታደጋል። ከእሳት ያወጣ ያወጣል፣ ከአንበሳ ጉድጓድ ያወጣ ያወጣል። ዛሬም እግዚአብሔር ጉልበቱ አልደከመም። ድካም ድካም ያላችሁ እግዚአብሔር ዛሬ ብርታቱን ይጨምርላችሁ።
እግዚአብሔር ብርታቱን ይጨምርላችሁ። ወደ መገለጡ ያምጣችሁ። እግዚአብሔር ወደ ልዩ ልምምድ ያስገባችሁ። ዛሬ ታሪካዊ ቀን ይሁን በኢየሱስ ስም። ዛሬ ታሪካዊ ቀን ይሁን በኢየሱስ ስም። መንፈሳዊ ጆሮአችሁ የሚከፈትበት በኢየሱስ ስም። በህልምና በራእይ እግዚአብሔር የሚናገራችሁ ቀን ይሁን በኢየሱስ ስም። እውነተኛ የሆነ መንፈሳዊ ልምምድ ይለቀቅላችሁ በኢየሱስ። ፈውሳችሁ ይፍጠን በኢየሱስ ስም። ህብረታችሁ ይፍጠን በኢየሱስ። ጭጋጉ የተወገደ ይሁን። ሼካፖ ራባጋ ቻላማዲያ ራማካሾ ራባሊያላላዋ ሳንቶ ቪና ማክሮዲ ራባ ሳንታና ማክራዲያስ እግዚአብሔር እንደዚህ ይለኛል። አብርሃም ኤሌዘርን ሲያይ ቤቱ ውርውር ሲል ተወረስኩኝ አለ። በቃ ልጆቼ ሊወረሱ ነው፣ ንብረቴ ሊወረስ ነው አለ። እግዚአብሔር ግን መጣና እንደዚህ አለ፣ አይወርስም አለ። አይወርስም፣ ከጉልበት የሚወለድ እሱ ይወርሳል አለ። ለዚህ ጉባኤ እግዚአብሔር እንዲህ ይለኛል፣ አትወርሱ። ከእግዚአብሔር ጋር ሆናችሁ ከእግዚአብሔር ጋር እስከ ተስማማችሁ የፈራችሁት አይወርሳችሁ። እጃችሁን አንሷል። እንደ ቤተ ክርስቲያን መጸለይ ይፈልጋል። እኔ ስለሆንኩ አይደለም፣ አብረን ግን እንደ ቤተ ክርስቲያን እንጸልያለን። እንደ ኤሌዘር ሽርጉድ የሚል ወዲያ የሚል ወርሳለሁ የሚል እስቲ አንድ ጊዜ ልስጣችሁ። እንደ ቤተ ክርስቲያን የምታሰረውን እናስራለን። በቤታችሁ በቃ አክቲቭ ሆኖ የሚንቀሳቀስ ኢቭን በሰውነታችሁ እንኳን ህመም ቢሆን ተሰጠው ህመም ቢሆን አክቲቭ ሆኖ የሚንቀሳቀስ አስረን ነው የምንወጣው ዛሬ በኢየሱስ ስም። አስረን ነው የምንወጣው ዛሬ በኢየሱስ ስም። አስረን ነው የምንወጣው ዛሬ። አስረን ብቻ አይደለም አባረን እንወጣለን። በቃ ከኔ ነህ፣ ከዚህ በኋላ ከኔ ማንም አያስመልጥም እያለ ኃይለኛ ሆኖ አላንቀሳቀስ ያላችሁ እኔ አምናለሁ ጌታዬ፣ አምናለሁ። ኦቨር ኮንትሮል ያለገ ኢኮኖሚያችሁን፣ ጤናችሁን፣ ሐሳባችሁን፣ ቅድስናችሁን፣ አገልግሎታችሁን የያዘ በኢየሱስ ስም አስራለሁ። ከዚህ ጉባኤ ጋር ሆኜ እንደ ቤተ ክርስቲያን በተሰጠን በዚህ ሥልጣን በኢየሱስ ስም አሰርን። ዘምሩ። አንድ መዝሙር ወደ ልቤ መጥቷል። 2 ደቂቃ ብቻ። ወጥመዱ ተሰበረ የሚለው ወጥመዱ ተሰበረ። ድምጼ ጥሩ ስላይደለ ነው። ግዴ እሱን ዘምረን እንጨርሳለን። ወጥመዱ ተሰበረ፣ እኛም አመለጥን። ጠላትም ደረቀ፣ እኛም ለምን እውነት ልምላሜ ሆኖ ትወጣለህ ዛሬ ልዩ ልምምድ ውስጥ። በእውነት ነው ምላችሁ። አሁን ብንከባለል ብጮ ደስ ይለኛል። ይኸውላችሁ እነግራችኋለሁ፣ ልዩ ልምምድ ውስጥ እግዚአብሔር አስገብቷችሁ ከዚህ በኋላ ያ ጉዳይ እናንተ የምታውቁት እግዚአብሔር እና እናንተ የምታውቁት ጉዳይ በእናንተ ላይ አይሰለጥንም። አሁን ባለመገለጥ ናችሁ። አሁን ባለስልጣን ናችሁ። አሁን ተጠብቃችኋል። አሁን የእግዚአብሔርን ሐሳብና አጀንዳ ይዛችሁ ትመላለሳላችሁ። አሁን እግዚአብሔር በተለየ መልኩ አዲስን መረዳት ሰጥቷችኋል። ወጥመዱ ተሰበረ፣ እኛም አመለጥን። ጠላትም ደረቀ፣ እኛም ለመለምን። ወጥመዱ ተሰበረ፣ እኛም ጠላትም ደረቀ፣ እኛም ለመለመ። ሃሌሉያ! ወጥመዱ ተሰበረ፣ እኛም አመለጥን። ጠላትም ደረቀ፣ እኛም ለመለመ።
በደንብ መዝሙሩ ገብቷችኋል? አንዳንዱ አኩርፎ ነው እንደዚህ ጠላትም ነው። ሰምታችኋል? በደንብ ጠላት ደረቀ፣ እኛ ምን አለ? በቃ ይሄንን አውጀን ነው ነው። አሁን በእውነት ነው የምላችሁ እዚህ ምድር ላይ ኃይለኛ ነኝ የሚለው ደረቀ። እየለመለመ የእግዚአብሔር ሐሳብ እየለመለመ ሃሌሉያ። ይሄንን ደስ እያለን ዘምረን በዚህ ውስጥ የሚያልፍ የእግዚአብሔር ጸጋ ስላለ ነው። በቃ ይሄ ስለመጣልኝ ነው፣ በውስጤ መልእክት ስለመጣልኝ ነው። እንደዚህ አይነት መልእክት የተቀበሉ ብዙ ሰዎች አሉ፣ ግን ደስ እያለን እንዘምራለን። በቃ ሃሌሉያ። በሰልፍ ያስጨነቀ ብናኝ ሆነ፣ ሰልፉ ተበተነ፣ እንዳረጃ አንበሳ ዝንብ ወረረው፣ ድንፋታው ተለየው፣ ወጥመዱ ተሰበረ ሆይ እኛማ ጠላትም ደቀቀ፣ እኛም ለመለመ፣ እኛም ለመለመ፣ ወጥመዱ ተሰበረ ሆይ እኛማ ጠላትም ደቀቀ፣ እኛም ለመለመ፣ እኛም ለመለመ። በሰልፍ ያስጨነቀን ብናኝ ሆነ፣ ኃይሉ ተበተነ፣ ኃይሉ ተበተነ፣ እንዳረጀ አንበሳ እንዳረጀ ዝንብ ወረረው፣ ድንፋታው ተለየው፣ ወጥመዱ ተሰበረ፣ እኛማ አመለጥን፣ ጠላትም ደረቀ፣ እኛም ለመለምን፣ እኛም ለመለምን፣ ወጥመዱ ተሰበረ ሆይ እኛማ ለመለጥን፣ ጠላትም ደቀቀ፣ እኛም ለመለመ፣ እኛም ለመለመ። አንድ ጊዜ ወጥመዱ ተሰበረ ሆይ እኛማ አመለጥን፣ ጠላትም ደቀቀ፣ እኛም ለመለመ፣ እኛም ለመለመ። አንድ ጊዜ ወጥመዱ ተሰበረ ሆይ እኛማ አመለጥን፣ ጠላትም ደቀቀ፣ እኛም ለመለመ፣ እኛም ለመለመ። እንሄዳለን ተስናቃችን እንየለ ከኃይል ወደ ኃይል እየለመንን ኢየሱስ ነግቶ እናየዋለን። ድል በድል እንሄዳለን በአምላካችን ፍቅር እየዘለን ከኃይል ወደ ኃይል እየዘለለ ኢየሱስ ነግሶ እናየዋለን። ድል በድል እንሄዳለን በአምላካችን ቀጽር እየዘለን ከኃይል ወደ ኃይል እየዘለለን ኢየሱስ ነግሶ እናየዋለን። ሃሌሉያ። የሚበል የጌታ ኃይል ሲገለጥ እና ያለው ገና በክብር ደመና ምድር ስትሞላ በጌታ ምስጋና ከዚህም የሚበል የጌታ ኃይል ሲገለጥ እና ያለው ገና በክብር ደመና ምድር ስትሞላ በጌታ ምስጋና ኃያል 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 የኔ ጌታ ኢየሱስ ሁሉን የገዛ ኃያል 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 የኔ ጌታ ኢየሱስ ሁሉን የገዛ ኃያል 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 የኔ ጌታ ኢየሱስ ሁሉም ይገዛል። ኃያል 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 የኔ ጌታ ኢየሱስ ሁሉም ይገዛል። አሜን አሜን።
ኃያል 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 የኔ ጌታ ኢየሱስ ሁሉም ይገዛል። ኦ ክብር ለጌታ ይሁን። አሜን። እውነት ነው። ከጌታ ጋር ያለ ያሸንፋል። ከጌታ ጋር ያለ ይሻገራል። ስለዚህ ሁልጊዜ የሱ ወዳጆቹ የሱ አገልጋዮች ሆኑ። በእውነት ሁልጊዜ ለሱ ተንበርከኩ። ለሱ በመንበርከካችሁ አሸናፊዎች ናቸው። ለሱ በመገዛታችሁ አሸናፊዎች ናቸው። ዓለም አታንበርክካችሁ፣ ሰይጣን አያንበርክካችሁ፣ የሰው ሐሳብ አያንበርክካችሁ። ለጌታ ተንበርከኩለት። ዓለምን የሚያሸንፍ እምነታችሁ ኢየሱስ። በእውነት የድል በጣም ውስጤ አሁን እየተከታተለ ነው ያለ። ይሄ ዲፕረስ ሆናችሁ ምናምን የመጣችሁ ከዚህ በኋላ አይሆንም። በቃ እንዴት ነገሩ ተስፋ እየቆረጠ ያለ በቃ ተስፋ ለእናንተ ብቻ እኮ አይደለም፣ ለቤታችሁ ብቻ፣ ለካናዳ ተስፋ ናችሁ፣ ለሰሜን አሜሪካ ተስፋ ናችሁ። መኖራችሁ እንኳን ተስፋ ነው። ባለፈው ከዚህ ሲሄድ ፓስተር ያውቃል፣ አንድ ከተማ መሄድ ነበረብኝ። ልጄ ስራ ስለያዘች ልጄን ለማድረስ ነው። አላውቅም። አሜሪካ ሀገር ሳት ሰው ስለማላልቅ ሳይት ላይ ጻፍኩኝ። ወደዚህ ሀገር ሊሄድ ስለሆነ የምታረጉን ከልጄ ጋር ፋሚሊ ካለ አልኩ። 4 ፋሚሊዎች ወልካም አሉኝ። ከፋሚሊ ውስጥ አንዱን መረጥኩኝ። ዝም ብዬ ነው ራንደምሊ መረጥኩኝ። ለልጄ መስሪያ ቤት ጥሩ የሆነውን በጉግል አየሁና እዚህ ብናርፍ ጥሩ ነው ብለናል። ሄደን አርፈን ተቀብለውን ክፍል ውስጥ ገባሁና ጥሩ ስሜት አልተሰማኝም። ጸልይ ይለኛል። ጸልያለሁ። ባለቤት ናቸው፣ ሽማግሌ ናቸው። ጸልያለሁ። በቃ ጥሩ ስሜት አልተሰማኝም። ጸልዬ ሲጨርስ መጽሐፍ አለ። መጽሐፉን መደርደሪያ ውስጥ አውጥቼ ሳነብ ደነገጥኩኝ። ያረፍኩበት ቤት ለመጀመሪያ ጊዜ በሰሜን አሜሪካ ለመጀመሪያ ጊዜ የጌይ ሜሬጅ በፊርማው ያጸደቀ ሰው ቤት ነው ያረፍኩት። አላቅም። ጧት ቁርስ እንዴት ልብላ? በጣም ቸገረኝ። ለልጄ ነኳት። በቃ እንጸልይና እንንገራቸው አለች። ቁጭ አልንና ነገርናቸው። ዶክመንት ሳገላብጥ ማታ መጽሐፎች ሳነብ አንተ ለመጀመሪያ ጊዜ የፈረምክ ሰው ነህ፣ እንዴት ልፈርም ቻልካል? ባለቤቱ ማልቀስ ጀመረች። አለቀሰች። ምን እንደተፈጠረ አላውቅም። ገና መናገር ጀምር ማልቀስ ጀመረች። ታለቅሳለች። ለምን ፈረምክ ንገረኝ። ይኸው እኔ መጽሐፍ ቅዱስ አስተማሪ ነኝ፣ እንነጋገር። እኔ መጽሐፍ ቅዱስ አስተማሪ አይደለሁም፣ ኮምፒውተር ኢንጂነር ነኝ። ለምን እንደፈረምኩ ልንገር። የባለቤቴ ወንድም እንደዚህ አይነት ችግር ነበረበትና ቤተክርስቲያን አልተቀበለችኝም ብሎ ራሱን አጠፋ። ራሱን ሲያጠፋ እኔ ደግሞ ስልጣን ላይ ስለነበርኩኝ እነዚህ ሰዎች እንደፈለጉ መሆን አለባቸው ብዬ ፈረምኩኛል። ቴዎሎጂካል ሳይሆን የቤተሰብ ጉዳይ ነው። ከዛ እንደዚህ አልኩት፣ ይኸውልህ እግዚአብሔር ልጁን በመላክ ልጁ ሞቶ ሰዎችን አዳነ። ሰይጣን ደግሞ ይህንን ወንድማችንን መስዋዕት አድርጎ ቤተክርስቲያንን አሳተ። ዋዲዮ ቲንክ ይመስልሃል አልኩት። ልንገርህ ወንድሜ ያለ አሁን እየተናገርከኝ ታሪኩን ላሳጥርና ኮንቪንስ ሆኛለሁ። በል አይ ዋዝ ሮንግ ብለህ አልኩት። አይ ዋዝ ሮንግ በል። ጌታ ይመስገን። አታውቀው ትልቁ ቦታ ለዘመናት የተከመቸውን ነገር አንተ በእግዚአብሔር ጸጋ ትልቅ ነገር። አሁን ሰሜን አሜሪካ መጣ ካልከኝ ይሄን ሰውዬ ማግኘቴ በታሪክ ውስጥ ትልቅ ነገር። ዝም ብለህ ራንደም ላይ አይደለም የምትኖረው፣ እግዚአብሔር አስቀምጠዋል። እህቴ እነግርሻለሁ ትልቅ ነገር እግዚአብሔር ይሰራል። ወንድሜ እነግርሃለሁ ትልቅ ነገር እግዚአብሔር በአንተ ይሰራል። ዝም ብለህ አትኖር። ጌታ ይባርክ። ከጀመርኩ መቼም አልለቅም። ጥሩ ፕሮግራም አልቅም፣ ይቋረጣል።
እግዚአብሔር ዝተመስገነ ይሁን እስኪ ኩላህና በጸሎት መንፈስ ንኾነሞ ምናልባት ለመጀመሪያ ጊዜ ናብዚ ዝመፀ ጎይታ ኢየሱስ ክቅበል ዝደሊ ድሕር ሕጂ ምሳኻትኩም ኮይነ መጽሐፍ ቅዱስ ተማሂረ ነዚ ጎይታ እዚ ፈሊጠን ጎይታ ክስዕብ ደሊ ዝብል ለመጀመሪያ ጊዜ ዝመፀ ወይ ቅድም ሕጂ ማላለስ ነይሩ ዘይወሰነ እንተሎ ምልክት የርየን ክንጽልየሉ ምልክት የርየኒ ኩላህና አመንቲና እግዚአብሔር ዝተመስገነ ይሁን ቀንዕባሉ ክብርና አምላኽ ይሁን ስለጸንሐና ጊዜ እግዚአብሔር ዝተመስገነ ይሁን ንሐውና ፓስተር የምሩኻ ንበረኸት ኮይኑና አሎ እስኪ እግዚአብሔር ይባርክካ ንበሎ እግዚአብሔር ይባርክካ እግዚአብሔር ይባርክካ መመሊሱ ዓይን ማያት ይኽፈተልካ መመሊሱ ጸጉ ይብዝሐልካ እግዚአብሔር ዝተመስገነ ይሁን ሎሚ ካቦ ሓሊፍና ካብ እግዚአብሔር ይባርክካ ሓሊፍናውን ተማለ ገልጊሉናዩ ለሞና ገልጊሉናዩ ካል ወጻኢታቱ ናይ አየር ዲ ናይ ሆቴል እንኳን ተዘይሸፈና ከም ሕዋት መጠንካ በት መንፈሳው ነገር ንበረኸት ዝኾነና ንሕና ካብቲ እግዚአብሔር ዘጸገወናኻ ንበረኸት ኩንኮኖ ፍቃድ አምላኽ እዩ ሳማዕዲና እግዚአብሔር ዝተመስገነ ይሁን እዚ ልማድ ናይ ዝማሕበር እግዚአብሔር ዝተመስገነ ይሁን ብዛሃብካ መጠንካ ትባረኺኻ ንባሮት አምላኽ ብዘገልገልካ መጠን እግዚአብሔር ከይገልገለካ እዩ ስለዚ ዲያቆናት በዚ ከዙሩልናየመ እግዚአብሔር ዝተሐሳሰበናኻ ንሐውናኻ በዚ ክንባርኾ ኢና እግዚአብሔር ዝተመስገነ ይሁን አምላኽ መስገን ለመጀመሪያ ጊዜ ናብዚ ዲያቆናት እቲ መውጻእ እናገበሩ መርሃዊ ነገሬ ነረንዲ ኦኬ አሽ ጎይታ ባርካ መራ እስኪ ለመጀመሪያ ጊዜ ናብዚ ዝመጻእኩም ሰላም ክትብሉና ክትፋለጡና ክትላለዩና ትደልዩን ተለኹም መጀመሪያ ጊዜ ዝመጻእኩም አመንት ሕዋትና ሰላም ክትብሉና ጊዜ ሕጅ መጀመሪያ ጊዜ ዝመጸን ተሎ በደድ ይበልሞ እከለ ባህል ካብዚ የመጽኤ ይበላና ጋሻር የለኹ ግን ዛሬው ይደለይን መስለን አቤት حراي قويتا يسي باركا اسكي تا حراي كن ريكا بدد بلمو شمكا خابيكم زمساكا خا حراي حونا مكيلن قاد حان مساكا ابز حساب صنحكا اوان ابزي بمصا مسانا ختكافل بيتا بوخايو ወልካም ብለካብ ክንድ ማህበር ኮይነ እግዚአብሔር ተመስገነ ይሁን ካለ በዚህ ሀብትና አና አብረህት በሃል ካብነሮ የመጽ አብረህት እንኳን ዳን መጻአኪ እግዚአብሔር ተመስገነ ይሁን እንኳን ዳን መጻአኪ ሰብ አውሮፓ የመሎም በጻሐት ዘለውና አምላኽ መስገን አና ዊንታ በሃል ካብ እስራኤል መጽ እግዚአብሔር ይመስገን ዊንታ እንኳን ዳን መጻአኪ ክብርና አምላኽ ይሁን ككاب عدو برخت حيزومنا مصيوم الله ناي اسرائيل برخت ناي نوروي ناي ايطالي ناي كالوتك እግዚአብሔር ተመስገነ ይሁን حراي ካል ዘሎ ይመስለንን እሞ ጽንሒኹም አብዚ ሻሂ ናይ ፈለውሽፍ ጊዜ የለና ብዝበለጽ ክንፈልጠኩም ክንላለየኩም አብዚ ምስዘሎ ቅዱሳኑን ትላለዩ አምላኽ መስገን አብ ዘሐለፈ ከም ዘተንባህናዮ ናይሎሚ ክልተ ሰሞን ፒክኒክ ህልወናዩ ኩላትና ጋይሽ ይኹም ዝመጻእኩም ዋላ ነባራት ዲና ቤተ ክርስቲያን አበዩ ትቦታ ክንሕብረኩም ኢና በትክክል ማለት እዩ ትቦታ አበዩ አብቲ ናይ አባላት ቫይበር አብ ፖስት ክንገብሪና አብዙን ዝመጽ ዘሎ ሰሞን أنا تصيرنا خلنا نقرأكم هنا جن زاسامر كي كدت بزحت بحنساء كوينا جزيخة نحل فلو شبك نقبر زبل بزح حتى سلتلا عليه
ኣገዳሲ ነገር ከዓ ኮይኑ ስለተሰማዓና ናይሎም ክልተ ሰሙን ኣብኡ ብሓባር ግዜ ከነሕልፊና ደቂ ኣንስትዮ መራሕቲ ደቂ ኣንስትዮ እንታይ ሒዝና ክንመጽእ ከም ዘለና ክሕብራና እየ ኣምላኽ ዝተመስገነ ይኹን ካልእ ድሕሪ ካብቲ ፒክኒክ ምምላስና ካብቲ ዝቕፅል ሰሙን ከዓ ካብ ዕለት 5-6 ጀሚሩ ከዓ ብዛዕባ ሃገርና ዓለም ለኻዊ ዝኾነ ጸሎት ክህሉ እዩ ኣብ ኣሜሪካ ዘለው ኣብዚ ዘለና ኣብ ኣውሮጳ ዘለው ብሓደር እስቲ ብዛዕባ ምድርና ጾሙን ጸሎትን ንኣትወሉ ገጽ እግዚኣብሔር ንደልየሉን ኣምላኽ ከዓ ፍትሒ ኣውፅእ ንብለሉ ክኸውን ኣምላኽ መስገን ናይ ምድርና ነገር መወዳእታ ክገብረሉ ስለዚ ንሎሚ መተንባህታ ዘለና እዚ እዩ እቲ ስሩዕ መደባት ዓርቢ ኩሉ ሰዓት 7 ፈርቃና ኣሎ ቀዳም ኣብዚ ኣናውንስ ንገብሪና ናይ ደቂ ኣንስትዮ ኣሎ ኣብ ወር ሓደ ግዜ ናይ መንእስያት ከዓ ኣሎ ኤቭሪ ኣዘር ዊክ ማለት እዩ ሰንበት ከዓ ኩሉ ሰዓት ፋዱስ ሰዓት 10 ፈርቃን ናይ ጸሎት ይጅመር ሰዓት 11 ብትክክል ከዓ ኣምልኾ ይጅመር ስለዚ ኩላትኩም ምሳና ኮይንኩም ከተምልኹ ብኽብሪ ንዕድመኩም ኩላህና ካብ ዘለና ይኽንትስኢና ብጸሎት ክንዓጽኢና እግዚአብሔር ይመስገን ሃሌሉያ 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 بزلالماو فقري زفقركانا بودخا بيسوس كريستوس نسوب زتقبلو مكران سقياتن موتن دما نابخا زقرب كانا بخوم مسل ولدነት زهاب كانا أبانا سناي قبري بناتكا فقري زبقسكا እግዚአብሔር ክብርን ህበካለና ነመስግነካለና ንውድሰካለና نتزمعدن እግዚአብሔር ባርኾ ከም ዝተባሃለ ከዓ በዛ ንግሆዚ እግዚአብሔር ምሳኻ ክንውግን ኣመንጎዚ ረጽኒ ዘለዎ ዓለም ግጭት ዝበስሖ ዓለም ምሳኻ ብምውጋን ምስ ሓሳብካ ምስ ቃልካ ምስ ፍቃድካ ብምውጋን ንሁሉ ስዒርና ከም ንወጽእ ንስኻ ብቃልካ ምሂርካና ኣለኻ መኺርካና ኣለኻ እግዚአብሔር نسخة مس نفس وكفنا خم حيال ججنا خم مخانكا تلعلي أرأس صلاتنا نراقصنا خب عوت ناب عوت زي السجاجر سجا خبها سلز عزلنا كبرن هبكالنا قالوا لي هو أحويهم كاب جود قادهم كأناقفهم كم استباهله بس تلاكلنا قال متنسى سلزخوني فوس سلزخوني فنحنح سلزخوني دحان سلزخوني سلام سلزخوني عرق سلزخوني እግዚአብሔር አምላክ ክብርን ህበካለና ንዓኻ ንእመን ኣለና ንቃልካ ንእመን ኣለና እግዚአብሔር አምላክ ነትዝመጸና ቃል ንእመን ኣለና ኣብኡ ደው ንብል ኣለና ከም ማሕበር ምሳኻ ንውግን ኣለና ከም ማሕበር እግዚአብሔር አምላክ ናብቲ ዝረኣኻልና ኣብ ልሙዕ ሸኻ ኣውዕለና እግዚአብሔር ናብ ንዓርፈሉ ማይ ደገ ጸላእትና ናብ ንወርሰሉ ምርሓና እግዚአብሔር ጎይታ እሙኒኻ ንሕና ኢና ዘለናካ وأملاخ يبزا مترزي أبا أنا حليفكا بدك أنا حليفكا نزام درخا أنا برخت غيركا سلا تحلفنا كبرن هبكا لنا أب قالكا أب سلطانكا أب صقخا أب منفسكا أب كيلتكا تأمينكا بأنا حليفكا تأمر سلا تقبر نمسجنكا لنا كبر كل بسماينا مدرنا عخا يخون بزام عالتزي أزقلقلونا كلهم كبيت كانوا بارخوم علنا بروخات يخونوا حقونو مبارخ حيلو مبارخ كنعاتهم مبارخ تصقوهم ممليسو يعزز እግዚአብሔር ካብ ክፉ ካብ ትኡኩይ ንስኻ ሓልዎም ምልክት ደሓን ግበረሎም ብኩሉ ዓረፍታ ኣቦም ሃሌሉያ እግዚአብሔር ይባርኽኩም እግዚአብሔር ይሓልኹም እግዚአብሔር ገጹ ይምለሰልኩም እግዚአብሔር ሰላሙ ኸኣ ይሃብኩም እግዚአብሔር ገጹ ይብርሃልኩም እግዚአብሔር ጸጉህ ያብኩም ናይ ጎይታና ኢየሱስ ክርስቶስ ጸጋ ናይ እግዚአብሔር አቦ ፍቅሪ ናይ መንፈስ ቅዱስ ሕብረት ምስኩላትና ይኹን አሜን ሰላም ኪዱ ጎይታ ባርኽኩም
ፀቢብዎ ዝሕዞ ተሰኣነ ኣብ ቤትን ኣብ ደገን ብኩሉ ዝተሓለለ ብርክብ ኢለን ይወልዳ ካብቲ ፃዕረን እውን ይዓርፋ ከም ዝብል ቃሉ ዝብርገቕ ንኢየሱስ ኣሚኑ ትጾሩ ይለግስ ከም ግመ ተበ